ናል ዶክተር ኤግዛክት ወርድ ፋላሲ ማን ነበር ትዝ የሚልህ? አፍናል ዛኪር ናይክ ዶክተር ይሉታል። የህንዱ ዶክተር ዛኪር ናይክ ነው። አንድ ቀን ተወያይቶ የማያውቅ ኦሮጂን የሚል እሱ ነው። ብዙ ጊዜ ይህችን ቃል የሚጠቀመው ሾሚ ሲንግል አኒኩዮካል ስቴትመንት ብሎ ይቀጥላል። ለእነሱ በጣም ወረስት እኮ ነው ባይዘ እንደዚህ አይነት እንትን እና በጠየካቸው ቁጥር አንድም ሳይመልሱ የሚወጡት ጥያቄ ይሆናል ማለት ነው እነሱ ጋር። ለዘመናት ግን ቁርአናቸው ስላልተነበበ እንደዚህ ሲጠይቁ ኖረዋል። ሰው ዛሬ ምንድነው እሱ እኛ የምንነጋገረው የእኛ አምላክ በስጋ የተገለጠ እንደመሆኑ እጅግ በብዙ ቦታ ላይ አምላክነቱን ገልጿል፣ ተናግሯል። በስጋ የተገለጠው አምላካችን ተመስክሮለታል። ሐዋርያቶቹ አይተውታል፣ አናግሯቸዋል። ነቢያቶችን በተለያየ ጊዜ ነቢያትን እግዚአብሔር አናግሯል። ሐዋርያትን በተለያየ ጊዜ ሲያናግር ድምፁ ተሰምቷል። ሙስሊሞችስ አላህ የሚሉት አካል ሲናገር ድምፁን ሰምተው የሰሙት አካል አሉ ወይ? ተሰምቶ ያውቃሉ ወይ? ሙሐመድ ከነገራቸው ውጭ ከሙሐመድ ምስክርነት ውጭ አላህን የሚያውቀው አካል አለ ወይ? አላህ ለመኖሩ ማለት ድምፁን ያሰማበት ቦታ ድምፁ የተሰማበት ቦታ አላህ አለ ወይ? ካለ ማስረጃና መረጃ እንፈልጋለን። አላህ አለ ድምፁም ተሰምቶ ያውቃል የሚል ማንኛውንም ሙስሊም ቤታችን ይቀበለዋል ማለት ነው። እኛ አላህ የለም ስንል እንዲሁ ከሜዳ ተነስተን ሳይሆን ድምፁም ተሰምቶ የማያውቅ ልክ ደምሳሽ ፍቅር ሲዝም የሚባለውን እምነት መስርቶ ፍቅር የሚባል አምላክ አለ እንዳለ ሁሉ አላህም በተመሳሳይ አንድ ቀን ተንፍሶም ሆነ ተናግሮ የማያውቅ ምስክር የሌለው ሙሐመድ ብቻ የተናገረለት ለራሱ አፍ የሌለው ሙሐመድ አፍ የሆነለት ለራሱ አንድም ቦታ ላይ ያለው ብሎ ሲናገር ህዝብ ያልሰማው ሙሐመድ ግን እንዲተናገረ እንዲያለ ብሎ ሙሐመድ ብቻ የተናገረው ነው። ኖ አላህ ተናግሮ ያውቃል። ምስክሮች አሉ። ከሙሐመድ ውጭ እኛ የምናመልከው እጅግ ብዙ ማስረጃዎችን አላህ ለመናገሩ እንደሰሙ የሰሙት የተናገሩትን ማስረጃ ማምጣት እንችላለን የሚልን ማንኛውንም ሙስሊም ቤታችን ክፍት ሆኖ ይቀበለዋል ማለት ነው። በመጽሐፍ ቅዱሳችን በግልጽ ክርስቶስ አምላክ ነውና በስጋ የተገለጠ ነውና ሕያው ነውና እሱ የአብ ልጅ ነውና ስለ አባቱ ነግሮናል። ልጅ ነውና ስለ አባቱ ነግሮናል። የልጁ መኖር የአባቱን መኖር የሚያረጋግጥ ነው። ልጅ ስንል አባት አለ ማለት ነው። አባት ስንል ከሆነ ደግሞ ህይወት አለው እያልን ነው። ህይወት አለው ስንል እስትንፋስ አለው እያልን ነው። ያንን እስትንፋሱን መንፈስ ቅዱስ ብለን እንጠራለን። ስለዚህ መንፈስ ቅዱስ ሕያው አምላክ ነው፣ ህይወት ያለው እያልን ነው። ስለዚህ የሙስሊሞችስ የሙስሊሞቹ አላህ ለመኖሩ ማረጋገጫቸው ምንድን ነው? ምን ማረጋገጫ አላቸው? እኛ ኢየሱስ እግዚአብሔር ቃል አስቀድሞ የነበረው ቃሉ በስጋ የተገለጠ ነው ብለን ስለምናምን አምላካችን ቃል አለው እያልን ቃሉ ልጁ ብለን እንጠራዋለን። ልጁ ካለ ደግሞ አባቱ አለ ማለት ነው። አባቱ ካለ ደግሞ ሕያው ነው ማለት ነው። ሕያው የሆኑበትን የባህሪ ሕያውነታቸውን ያገኙት ደግሞ መንፈስ ቅዱስ ብለን እንጠራዋለን። እስልምናው ጋስ ይሄ ነገር አለ ወይ? ይሄ መገናዘብ አለ ወይ? በእስልምናው ካለ ማስረጃ ታመጡና አላህ መኖሩን ጀስቲፋይ ታደርጋላችሁ ማለት ነው። ቃሉን ያሰማበት ድምፁን ለፍጥሯን ድምፁን ያሰማበት ቦታ ከአላህ ውጪ አሚን ከሙሐመድ ውጪ አላህ ለመኖሩ አንድ ቦታ ትንፍስ ብሎ የሚያውቅበት አለ ወይ? አላህ አለው ብሎ የተናገረበት
ወይንስ ሙሐመድ የነገራችሁን ብቻ ይዛችሁ የምትከተሉት? መጽሐፍ ቅዱስ ላይ እጅግ በብዙ ቦታ ላይ ለምሳሌ አብ ለመኖሩ ማሳያዎች ከሚሆኑን አንዱ ማቴዎስ ወንጌል ምዕራፍ 3 ቁጥር 17ን አንድ የክፈትልን ክርስቲያን። ሙስሊሞችን ማስገባት ትችላላችሁ። ቁጥር ጻፉ። ሙስሊሞች መግባት የምትፈልጉ እንቀበላለን ማለት ነው። አምላካችን አለ የምትሉት የምታመልኩት ካለ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ። ባይዞ ሰማይ የሚከፈት ሆኖ አይደለም። ሰማያት ተከፈቱ ሲል በር ኖሮት እንዳይመስላችሁ። ሰማያት ተከፈቱ ሲል ሚስጥር ተገለጠ ለማለት ነው። ሚስጥር ተገለጠ ለማለት ነው። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ። የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። የእግዚአብሔር መንፈስ ምን እንደ ርግብ በእርሱ ላይ ሲወርድ አየ። ያንን መንፈስ ቅዱስ ብለን እንጠራዋለን ማለት ነው። መገለጡን መንፈስ ቅዱስ በእሱ ላይ ማረፉን መንፈስ ቅዱስ ብለን እንጠራዋለን። በእርግብ አምሳል የመጣውን የእግዚአብሔር መንፈስ። አላህስ መንፈስ አለው ወይ? መንፈሱ እስካለ ተገልጦ ታይቷል ወይ? እነሆም ድምፅ ከሰማይ መጣ። ከፍ አድርገው። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ከሰማይ ምን መጣ? ድምፅ መጣ። መንፈስ ቅዱስ በእርግብ አምሳል ሲወርድ ታየ። ድምፅ ደግሞ ከሰማይ መጥቶ እነሆ የምወደው እያየሁት አይደለም የማወራው። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ስለዚህ ድምፅ ተሰማ። አብ ለመኖሩ ድምፁን አሰማ። አላህ ለመኖሩ ድምፁን አሰምቷል። ካሰማ የት ቦታ? አላህ ለመኖሩ ድምፁን አሰምቶ ያውቃል? ድምፁን አሰምቷችሁ የማያውቅን አካል ለምን ነው የምትከተሉት? ሕያው ለመሆኑስ ምንድን ነው ማረጋገጫችሁ? ባይዘይ ሕያውነቱን ራሱ ምለተና ነው ጀስ ጠይቀን ነበር። ምንም ማረጋገጫ የለም። ሕያው ነው ሙት ነው ዲዳ ነው ወይንስ መናገር ቃል ያለው ነው? ማንም ያውቅ የለም። ማንም ያውቅ የለም። አላህ ድምፅ አለው። ድምፁን ያሰማበት ለመኖሩ ሙሐመድ ከነገራችሁ ውጪ አለ ወይ? የልጁ መኖር የአብ መኖርን ያመለክታል ለኛ። ምክንያቱም እኔን ያየ አብን አይቷልና እንዳለ አብ ሶርስ መገኛ ነውና ወልድ ከሱ የተገኘ ነውና ወልድን ስንናገር ሁሌም አብ አለ ማለት ነው። ለአብ ቢነገር ሁሉ ለወልድ ይነገራል። ከባህሪ አንጻር የሚነገሩት ከፍጥረት በመፍጠር ምናምን እነኚህ ይነገራሉ። ምክንያቱም በባህሪያቸው አንድ ስለሆኑ በኢሴንሳቸው ማለት ነው። ስለዚህ አብ ሕያው ነው ካልን ወልድ ሕያው ነው እያልን ነው። አብ ፈጣሪ ነው ስንል ወልድም ፈጣሪ ነው እያልን ነው። አንድ ሴንስ አንድ ባህሪ ስላላቸው። ለአላህስ ድምፁን ያሰማበት ቦታ አለ ወይ? መኖሩን በምድር የምታውቁት? ድምፁን አንድ ቦታ ያሰማበት ቦታ አለ? ለፍጥረቱ ድምፁን ያሰማበት ከሌለ ደግሞ ፈጣሪ ለመሆኑ በምንድነው የምታውቁት? ሙሐመድ ከነገራችሁ ውጪ አላህ ለመኖሩ አንድ መረጃ ማምጣት ትችላላችሁ? አንድ መረጃ ነው የምፈልገው፣ ብዙ አይደለም። አላህ ለመኖሩ ድምፁን ያሰማበት አንድ መረጃ
እኛ አብ አይሜን ወልድ የአብ ልጅ እንደመሆኑ ወልድ የነገረን በሙሉ የአብ መኖርን የሚያረጋግጥ ነው። ራሱ በስጋ ተገልጦ ነገረን። እናንተንስ? እናንተም ማን የነገራችሁ? በምን አወቃችሁት ለመኖሩ? አላህ ለመኖሩ ምንድን ነው ማረጋገጫችሁ? ወይንስ ዝም ብላችሁ የምትከተሉት? ኦራይት እሺ። አላህ አለ ዙዙ በቀደም አላህ ሰመድ የሚለውን ደረስ ላይ ሰላም ወይ ሰላም፣ እንዴት ነሽ? ይሰማል? ይሰማሃል? ይሰማል። እንኳን ደህና መጣሽ። አንዳንድ ጥያቄ ነበረኝና ይሄንንም ከቡኩት አንተም ከጠይቅ መልስልሃለሁኝና መጠየቅ እችላለሁ? ኦኬ። ሙስሊም ነሽ? አዎ ሙስሊም ነኝ። መልካም፣ ትጠይቂያለሽ። ጥያቄያችን መልሽልንና ትጠይቂያለሽ። ጥያቄ እሺ፣ ጥያቄያችን ምን መሰለሽ? ሜቢ ልድጋምልሽ ጥያቄያችንን። እሺ፣ እንደ መጽሐፍ ቅዱሳችን እኛ አምላካችን እጅግ በተደጋጋሚ ለነቢያት ለመኖሩ ድምፁን አሰምቷል። ለነቢያት በተለያየ ጊዜ ላይ ድምፁን አሰምቷቸዋል። ኢቭን በመገለጥ ደረጃ ራሱ ለነቢያት ተገልጦላቸዋል። መጨረሻ ግን ነቢያት ትንቢት ሲናገሩለትም የቆየው ልጁ በስጋ ተገልጧል። አምላካችን ወይንም የአብ ልጅ ክርስቶስ በስጋ ተገልጧል። በስጋ ተገልጦ አይተውታል፣ ሰምተውታል። ስለዚህ መኖሩ ሕያው ለመሆኑ ማረጋገጫ አለን እኛ። አብም ድምፁን አሰምቷል። መንፈስ ቅዱስም ለመኖሩ በተለያየ መልኩ ተገልጦ አሳይቷል። በእስልምናው ግን ሙሐመድ ከነገራችሁ ውጪ አላህ ለመኖሩ፣ አላህ ሕያው እንደሆነ፣ አላህ ቃል እንዳለው፣ አላህ ድምፁን ያሰማበት ሙሐመድ ብቻ ከነገራችሁ ውጪ አንድ ማስረጃ አላችሁ ወይ ነው። እኛ የተለያዩ ማስረጃዎች አሉን። ሙስሊሞች ግን ሙሐመድ ከነገራችሁ ውጪ አንድ እንኳን ማስረጃ አላችሁ ወይ? ነው ጥያቄ። ያ አንተ ከወንጌል ውጭ ማለት ነው፣ ከወንጌል ውጭ ኢየሱስ ፈጣሪ ለመሆኑ ማስረጃ አለ ትሰጠኛለህ? ስለ ክርስትና ከወንጌልን አትጥቀስ። መልካም። ከወንጌል ውጭ ማለት ነው ማስረጃ ትችላለህ አንተ? ትሰጣላችሁ እናንተ? እኔ የጠየኩሽ ምንድን ነው እሱ? ከእምነት ውጭ እኔ ጥያቄ አልጠየኩሽም። አሁን እችላለሁ ካልከኝ ችግር የለም። ቆይ እኔ ከእምነት ውጭ አልጠየኩሽም። ነገር ግን ከሙሐመድ ውጭ ነው ያልኩሽ። ቆይ አዳምጪ። ከሙሐመድ ውጭ እና ከእምነት ውጭ ለይ ቅድሚያ። ከቁርአን አልቀበልም ለማለት ፈልገህ ነው? ኖ ሙሐመድን እንደ አንድ ኤግዛምፕል አልቀበልም ለማለት ፈልገህ መሰለኝ። ቆይ አዳምጪ። ሙሐመድ ይኸውልሽ አንድ ግለሰብ ነው። ቁርአን አንድ ግለሰብ ላይ ወረደ ነው። እኔ ደግሞ መጽሐፍ ቅዱስ ጋር ስመጪ አንድ ሰው መጽሐፍ አይደለም፣ ወይንም በአንድ ሰው ላይ ወረደ አይደለም። ሜቢ ልዩነቱን ማታቂ ከሆነ ገና ላስተምረሽ ነው ማለት ነው። እሱ ነው ወንጌልን ስጠይቅኝ ነው። ወንጌል ብቻ እኔ ከማቴዎስ ላቀርብልሽ እችላለሁ። ማቴዎስ አንድ እንደ ሙሐመድ ብትወስጂው ሉቃስን አቀርብልሻለሁ። ሉቃስን አይበቃኝም ብትይ ማርቆስን ጨምርልሻለሁ። እሱ አይበቃኝም ብትይ ከመልእክታት ጨምርልሻለሁ፣ ከዮሐንስ ጨምርልሻለሁ እያልኩኝ እኔ ብዙ መረጃዎች አመጣለሁ። አንቺ ግን እያልኩሽ ያለሁት ከአንድ ግለሰብ ነው ያልኩሽ። ከሰው ነው የጠየቅኩሽ። ሰውንና መጽሐፍን ለይ። እኔ ከሙሐመድ ውጭ ነው እንጂ ያልኩሽ ከመጽሐፍቶች አላልኩሽም። ከሙሐመድ ውጭ
ቀጥያው እኮ እያልኩ ያለሁት ያኔ ከቁርአን ውጭ ነው እንጂ ከሌላ ሊመጣልህ አይችልም አይደል? ለጠየቀው ጥያቄ ከቁርአን ነው ይመጣልህ። ቁርአን ደግሞ ያኔ በረሱል ነው ይመጣልን አይደል? ከመሐመድ ውጭ ነው ያልኩሽ። ነው መጽሐፍ ቅዱስ ልዩነቱ በደንብ ገብቶሻል። አሁን መጽሐፍ ቅዱስ የአንድ ሰው መጽሐፍ አይደለም። ከማቴዎስ ውጭ ብትይኝ ከሉቃስ አመጣልሻለሁ። እኔ ከሉቃስ ውጭ ብትይኝ ከማርቆስ አመጣልሻለሁ። እንደዛ ስትይ ደግሞ ወደኋላ ምን ይልካል? አዳምጪ ሉቃስ ነው ስለዚህ ምንድነው እሱ ነው እያልኩሽ ያለሁት። እኔ ከነቢያት አስተምሮ አመጣልሻለሁ፣ ከሐዋርያት አስተምሮ አመጣልሻለሁ። አንቺም ልክ እንደ እኔ ከነቢያት ከሐዋርያት ተጨማሪ ለሙሐመድ የሚሆን ማስረጃ አምጪልኝ። ድምፅ እንዳሰማ አላህ የምትይው አካል ለመኖሩ ማስረጃ አምጪልኝ። አይ ሙሐመድ ብቻ ነው ሙሐመድ በነገረን ብቻ ነው ካልሽ ብዙም አልጫነሽም፣ መፍትሽ ነው። እኮ አሁን አንተ ያጠራሃቸው የኢየሱስ ውጤቶች አይደል እንዴ? ያኔ የይህን ትምህርት ነው አይደል የሚሰጡት? መቼ ስለሳቸው ነብይ አይደሉም። አሁን የጠቀስካቸው ያኔ የኢየሱስ ውጤቶች ናቸው። ስለዚህ እኔም ከቁርአን ባመጣለህ በከቁርአን አብርሃም ብትል ያኔ ሙሳም ኢሳም ሁሉም ብትል ያኔ እኔም የጠየኩሽ እኮ አላህ ለመኖሩ ማስረጃ አንጭልኝ ስልሽ ከአላህ ውጤት ውጭ ሆኑ ወይንም አላህ ያልፈጠራቸውን አምጭልኝ እያልኩሽ አይደለም። ያ እነኚህ ሁሉ ያላ ውጤቶች አይምን የኢየሱስ ውጤት ብትይ ኢየሱስ የፈጠራቸው ኢየሱስ የላካቸው ኢየሱስ ያዘዛቸው ለማለት ፈልገሽ ከሆነ አዎ ኢየሱስ ውጤቶች ናቸው። እኔም እየጠየኩሽ ያለሁት አንቺ ጋር ያላህ ውጤት የሆኑትን ለአላህ የመሰከሩለትን አላህ ለመኖሩ ያናገራቸውን እየጠየኩሽ እንጂ አላህ ያልፈጠራቸውን አይደለም። እኔም እየጠየኩሽ እኮ ለምሳሌ ያክል በቁርአን ያኔ ለነቢ ሙሳ አለይሂ ሰላም በቃል ተነጋግረዋል አላህና ነቢ ሙሳ ማለት ነው። አላህ ለመኖሩ ያማረጋገጫ ነው። ቃል በቃል ነው የተነጋገሩት። ቃል በቃል ቁርአን ላይ ተነጋግረዋል ኢሳና ሙሐመድ አላህ እንደተነጋገሩ ሙሳና አላህ በቁርአን ያኔ በቁርአን በሳቸው ድምፁን ሰምተዋል በስነ ስርዓት ሙሳ አለይሂ ሰላም። ስለዚህ ቁርአን ላይ መጥቶልናል። ሙሳ አላህን በግልጽ ያኔ አካሉን አላየውም እንጂ አነጋግሮታል። ስለዚህ አለ ማለት ነው። አላህ በምን አወቅሽ? እሱ በምን አወቅሽ? ታማኙ መሐመድ ሰለላሁ ዐለይሂ ወሰለም ነገሩኛ። እኔ ጠየኩሽ ደግሞ ቅድም ምን ብዬ ነበረ? ሙሐመድ ከነገረሽ ውጪ ነው የጠየኩሽ እንጂ ሙሐመድ ስለነገረሽ አይደለም የጠየኩሽ እኮ። አንተም ቅድም የጠቀስካቸው ኢየሱስ ከነገራቸው ውጪ ከየት ያመጣሉ? ኢየሱስ አምላክ ነው። ሙሐመድ ማለት ያኔ እግዚአብሔር ቆይ ኢየሱስ አምላክ ነው፣ እግዚአብሔር ነው። ስለዚህ ኢየሱስም ሙሐመድም እግዚአብሔር ነው። ቴንኪው ዙዙ። ስለዚህ እያለችን ያለችው ምንድነው? ሙሐመድም አምላክ ነው። ስለዚህ እሱ ከነገራቸው ውጪ ምንም አናመጣም ነገር እያለች ነው። አምላክ ነው ማለት ነው ሙሐመድም። አራት ሩጥ እኔ ያልኩትንማ አትበል፣ እንደዛ አላልኩህም እኔ። ስለዚህ ኢየሱስ ማለት ያኔ ነብይ ነው። ስለዚህ እግዚአብሔር አይደለም መቼም። ጁዙዙ አንቺ አይደለም ስላልሽ አንቺ ፐርሚስ ለመገንባት ብለሽ አታደርጊው። ማን ያላ ድንጋይ ነው ብዬ ነው ማመልከው። ድንጋይ ነው ብዬ ነው ማምነው። የለም ምናብ ነው ብዬ ነው ማምነው። ፍጡር ነው ብዬ ነው ማምነው። ነገር ግን አምላክ ነው ብለሽ ስለተነሳሽ አምላክሽ ቆይ አምላክ ነው ብለሽ ስለተነሳሽ የአንቺን አርጉመንት ያዝኩ እንጂ እኔ አላህ የሚባል አካል የለም ከነ ብዬ ነው ማምነው። የሌለው አካልሽ ለመኖሩ ጀስቲፋይ አድርጊ ያልኩሽ ነው እንጂ ያ ለሌለው አምላክሽ እኮ ስጠይቅሽ ነው ድምፁን እስቲ አምጪ መረጃ ምልሽ። ቆይ ዙዙ መፍትሽ ነው ማመን። እኔ የሌለው አምላክሽ ለመኖሩ አረጋግጭ እያልኩሽ ነው እንጂ እኮ የሌለው አላህ ድምፅ እንዳለው አምኜ አይደለም። ድምፅ እንደሌለው ነው ማምነው ከነ እንደሌለ ስለማቅ ሙሐመድ የፈጠረው ስለሆነ አላህን ራሱ
አይ አላህን ሙሐመድ አልፈጠረም፣ ራሱ አላህ ነው ሙሐመድንም የፈጠረው ድምፁንም አሰምቷል ካልሽ ሙሐመድ ከነገረሽ ውጪ ማስረጃ አንቺ ነው። ከቁርአን ውጪ ያው ቁርአን መቼም ሙሐመድ ከነገረሽ ውጪ ነቢ ሙሐመድ ነገረው ምን ከዛም ተማር ነው አይደለ? ስለዚህ ሙሐመድ ከነገረሽ ውጪ ማስረጃ የለም። ሎክ ሙሐመድ ከነገረው ውጪ በቢል የሚቆጠር ሙስሊም ሙሐመድ ከነገራቸው ውጪ ስለ አላህ መኖር ማረጋገጫ የላቸውም። ተሳሳትኩኝ? አንተስ ከኢየሱስ ውጪ ስለ እግዚአብሔር የነገረህ አካል አለ? አሁንም ኮምፓሬ የምታነጻጽሪውን ላይ እያልኩሽ እኮ ነው። ኢየሱስ ራሱ እግዚአብሔር ነው እያልኩሽ እኮ ነው። ከአላህ ውጭ የነገረሽ ስለ አላህ አለ ነው ያኩ ያንተ አስተሳሰብ ነው። ዋይ ፕሊዝ እምነቴን ይቆመሽ እኔ እንዳወኩት ነው እንግዲህ ይቅርታ አዳምጪ ዙዙዬ። ከአላህ ውጭ ስለ አላህ የነገረሽ አካል አለ ወይዬ? ከአላህ ውጭ ስለ አላህ የነገረሽ አካል አለ? ከአላህ ውጭ ለአላህ የነገረኝ የለም። ቴንኪው። ስለዚህ እኔም ከኢየሱስ ውጪ ስለ ኢየሱስ ማንም ሊነግረኝ አይችልም። ምክንያቱም ኢየሱስ አምላክ ስለሆነ ማለት ነው። በዚሁ ፐርሚስሽ መሰረት ማለት ነው። አንቺ አመንሽ አላመንሽ አዳምጪ። ኢየሱስ አምላክ እንደመሆኑ በስጋ ከመገለጡ በፊት በስጋ የተገለጠበትን ፓርት ብቻ ዘሽ እንዳመጪ አስቀድሞ በነቢያት ሲናገር የነበረው ያ መለኮት አለ። ስለዚህ ያ መለኮት ደግሞ ቃሉ እንደመሆኑ ቃሉ ሲናገር ዓለምን ሲፈጥር ነበረ። ስለዚህ እግዚአብሔር ነገረኝ፣ ኢየሱስ ነገረኝ ብል ከኢየሱስ ከእግዚአብሔር ውጭ ተብሎ አይባልም ማለት ነው። አሁንም ጥያቄ ግልጽ ይመስለኛል። ገባኝ። ስለዚህ ካላው ያው እኔ እስከማውቀው ድረስ ገብቶኛል። አሁን ተረዳሁ ማለት አንተ ኢየሱስን ያኔ ፈጣሪ ትላለህ። ያው እኔ ደግሞ እስከሰማሁ ድረስ ነብይ ነው ስለሚባል በዛ ከሄድ ሂጄ ነው እኔ አንተ ኢየሱስን ፈጣሪ ነው የምትለው በዛ ከሄድ ሂጄ ነው። ችግር የለውም መፍትሽ ነው እሱ እኮ ችግር የለውም። ያው ስለማላውቅ ነው ተምረኛል። ያንቺ እይታ አንቺ ጋር የሚቀር ነው። እኔ አላህ የለም ብዬ ነው ማምነው። አንቺ አላህ ፈጣሪ ነው አለ ብለሽ ነው የምታምኚው። እኔ አላህ የለም ብዬ ነው ማምነው። አላህ ለመኖሩ ማስረጃ አንቺልኝ ነው። እኔ አሁን ጥያቄ እኮ አላህ የለም ብዬ ስለማምን ማለት ነው። ነብይ ነው ብለሽ ማመን ትችያለሽ፣ መፍትሽ ነው። ነገር ግን እሱን ለውጥ አያመጣም። አንቺ ስላመንሽ እኔ ጥያቄ ጋር ምንም የሚያገናኘው ስላልሆነ ማለት ነው። ምክንያቱም እኔ ፈጣሪ ነው ብዬ ስለማምን የኔን እምነት ይዘሽ ነው የምትጠይቂኝ እንጂ አንቺ ፕሪሳፖዝ ባደረግሽው አይምሮሽ ውስጥ ባለው አይደለም እኔ የምትጠይቂኝ። አንቺ አይምሮ ውስጥ ያለው እኔን የሚወክል የኔን እምነት የሚገልጽ ስላልሆነ የሚገልጸኝ ስላልሆነ ማለት ነው። አዎ አሁን ገባኝ። የተሳሳተ አስተሳሰብ ነበረኝ። ይቅርታ። ያው እኔ በራሴ አካሄድ ነበር ይሄድኩት። ስለዚህ አሁን የጠለቀበት ስለሌለኝ ነው። እሺ ችግር የለውም። በቃ እኔ ያው ኢየሱስ እናንተ እኛ በስጋ የተገለጠ አምላክ ነው ብለን እናምናለን። አዎ ክርስቶስ በስጋ የተገለጠ ነው። የሰው ልጅ ተብሎ ይነገርለታል፣ ሰው ተብሎ ይነገርለታል። ስለዚህ እሱ በስጋ ስለተገለጠ በስጋ ስጋን ተዋህዶ ስለተገለጠ እንደዛ ተብሎ ይነገርለታል። ነገር ግን አስቀድሞ በመለኮት ብቻ ቃል ብቻ ነበር። አስቀድሞ በስጋን ተዋህዶ የሚኖር አልነበረም። ዘመን ተቆጥሮለታል ስጋን ሲዋሃድ። አስቀድሞ ግን ዘመን ማይቆጠርለት አምላክ ነው። ሁሉን ያስገኘ ስጋን ራሱ የፈጠረ ስለሆነ ማለት ነው። ልክ የእናንተ ቁርአን ከለም አላህ ነው እንደምትሉት ያ ከለም አላህ የሆነው አስቀድሞ አላህ ዘንድ ነበረ። ቃሉ አላህ ቃል ነው ቁርአን ብላችሁ የምታምኑት፣ ፍጡር አይደለም ብላችሁ ቁርአንን የምታምኑት። ነገር ግን ከጊዜ በኋላ ነብያችሁ ላይ ወረደና ያ ቃሉ ወረቀት ላይ ሰፈረ። ወረቀቱ ፍጡር ነው፣ ቀለሙ ፍጡር ነው፣
ያላህ ቃል ግን ፍጡር አይደለም ትላላችሁ። እሺ ቁርአን ፍጡር ነው ፈጣሪ ነው? አይ ቃሉ ያላህ ስለሆነ ፍጡር አይደለም። ወረቀቱና የተጻፈበት ፔኑ ግን ፍጡር ነው ብላችሁ ታምናላችሁ። ስለዚህ ፍጡር ያልሆነው ያላህ ቃል ፍጡር የሆነ ወረቀትና ወረቀት ላይ ሰፍረዋል ብላችሁ ታምናላችሁ። እኛ ደግሞ ምን ብለን እናምናለን? መለኮት ስጋን ተዋሃደ። ያ የተዋሃደው ስጋው ምንድን ነው? ራሱ ስጋውን ፈጠረ፣ ከማርያም ስጋው አነሳ፣ በስጋው ተዋህዶ ተገለጠ። ቃሉ ምንድን ነው? ፍጡር አይደለም፣ መለኮት ነው። ያ መለኮት ደግሞ ስጋን ተዋሃደና እንደኛ የባሪያ መልክ ይዞ በስጋ ተገለጠ ብለን እናምናለን። ስለዚህ ይሄ በስጋ የተገለጠው አምላክ ነቢያት ትንቢት ተናግረውለታል። ብዙ ነቢያቶች በስጋ እንደሚመጣ እንደሚወለድ እንደሚያድነን ትንቢት ተናግረውለታል። ሐዋርያት ደግሞ ቁጭ ብለው ስሩ ተምረዋል። ከእግሩ ስር ቁጭ ብለው ተማሩ። ከዛ በኋላ ደግሞ የተማሩትን ለእኛ አስተላለፉልን ማለት ነው። አሁን እናንተ ጋር ደግሞ ስንመጣ ልክ እንደዚህ ለሙሐመድ ስለ አምላክ ስለ አላህ ሙሐመድ ከተናገረው በስተቀር የተናገሩ ነቢያቶች ሐዋርያቶች ካሉ ማስረጃ ከሙሐመድ ውጭ ሙሐመድን እሺ እንደ አንድ ምስክር ወሰድ ነው። እሺ ይሁንና እንደ አንድ ምስክር ወሰድ ነው። ነገር ግን ከሙሐመድ ውጭ ከየት እናምጣ ነው? አይ ሙሐመድ ብቻ ነው ካልሽ መፍትሽ ነው። ሙሐመድ ብቻ ግን ለምን አምናለው ነው። እኛ ብዙ ምስክሮች እያሉን አንድ ሰው ብቻ ለምን አምናለው ነው። አዎ ልክ ነህ። ያው እኛና የእናንተ ልዩነት እኔ ከክርስትናም ሆነ ከእስላም ያኔ ብዙ እውቀት የለኝም። ያው ከቤተሰብ ያው እንግዲህ እንደምንሰማ ክርስቲያንና እናንተ የምንለየው ያው ኢሳን ክርስቲያኖች የአላህ ልጅ ነው ይላሉ፣ ሙስሊሞች ደግሞ አላህ ልጅ አይወልድም ይባላል። ያኔ በዚህ ይመስለኛል ልዩነቱ። ያው እናንተ አላህ ልጅ ይወልዳል ስለምትሉ ሙስሊሞች ደግሞ አላህ ልጅ አይወልድም በሚል እንደዛ ያኔ ልዩነቱን ያን ያክል ይመስለኛል። ጥልቅ እውቀት ስለሌለኝ ነው። ስለዚህ ያኔ ደግሞ ግን በዚህ ላይ ደግሞ አንዳንድ ጥያቄዎች ይነሱብኛል። ግን ደግሞ አንተ ጥያቄ ስጠይቅም አሁን አላህ ተናገረው ላይ ስትል በእርግጥ ቁርአን አንዳንድ ጊዜ አነባለሁኝ። ስለዚህ ሙሳ አለይሂ ሰላም እና አላህ እንዳወሩ ቁርአን ላይ ይናገራል። ስለዚህ ያ ደግሞ ከሙሐመድ ውጭ ነው ማለት ያስከው። ስለዚህ ያኔ ጥልቅ እውቀት የለኝም። ስለዚህ ይሄን ብቻ ነው ልነግርህ የምችለው ቁርአን ላይ ያኔ ሙሳ ጋር እንዳወሩ፣ ከዛ ውጭ የለኝም። ግን ስለዚህ እኛና እናንተ አሁን ደግሞ ትንሽ የኔን ጥያቄ ወደ ኋላ አድርገው ማነው ያንተን ጥያቄ ወደ ኋላ አድርገውና እንደኔና አንድ ጊዜ ብታዳምጠኝ ደስ ይለኛል። እኛና እናንተ ልዩነታችን ምንድነው? ይሄን ነበር ለማወቅ የምፈልገው። አሁን እውነት እናንተ አላህ ልጅ ይወልዳል በማለት እኛ ደግሞ አላህ ልጅ አይወልድም በማለት ነው ልዩነታችን? እናንተ አላህ ልጅ ይወልዳል ስላላችሁ ያኔ ይሄን የሰማሁት እኔ እስካሁን ድረስ እንደዛ ነው ልዩነታችን። እሺ ዋናው አላህ ልጅ ይወልዳል አይወልድም ብቻ ሳይሆን አላህ የሚባለውን አካል እኛ አናውቀውም። በነቢያቶች አላህ የሚባል አካል አልተሰበከም፣ አይታወቅም፣ የለም። አላህ የሚባል አካል ሙሐመድ ነው ያስተዋወቀው። ያ አካል ደግሞ ልጅ የለውም፣ አልወለደም። ልጅ ወልዷል ካላችሁት፣ ልጅ አለው ካላችሁ ሰማይ ልትቀደድ፣ ምድር ልትሰነጠቅ፣ ተራሮች ሊናዱ ይቀርባሉ ብሎ ያስፈራራል። አላህ ልጅ አለው ካላችሁ ሱራ 19 ሱረቱ መርየም ማለት ነው 89ኛው አያ እስከ 93 ድረስ ይሄንን ማስጠንቀቂያ ያመጣል ማለት ነው። ልጅ ሲባል ምን መሰለሽ ሜሬል ዙዙ፣ ልጅ ሲባል እንደ ሰውኛ ነው እንደምትረጂው። ልጅ ማለት እንደው አንዲት ሴት ከአንድ ቆንጆ ወንድ ጋር እንትን ብላ ምናምን ከዛ ተጋብተው ከዛ እንደዚህ እንትን ብለው ከዛ በኋላ 9 ወር አርግዛ ከዛ እንደዛ እንደሚወለድ ነው የምትረጂው። እኔ ያው በፊት ያው እንግዲህ ከአንዳንድ ሰዎች ሲል እንደሰማሁት የእናንተና የኛ ልዩነት ሳውቅ ያኔ በዚህ ነው። ያው እንግዲህ ሱረቱል ኢኽላስ ላይ ለሚወልድ የሚለውን በዚህ ነው ልዩነታችን ምናምን ይባላል። እንግዲህ እንደዛ ሲሉ በቃ ክርስቲያኖች ለዚህ ነው የከፈሩት። እንደዛ ነው የምናስበው እንጂ ከዚህ የዘለለ እውቀት እንኳን ብዙም የለኝም። ግን ክርስቲያኖች ከፈሩ የተባሉት በዚህ ምክንያት ነው። መልካም እሺ። በመጀመሪያ ደረጃ ይኸውልሻው በነቢያት አስቀድሞ ቅድም እንዳልኩሽ ነቢያት ሁሉ አምላካችን ልጅ እንዳለው ልጅ የምንለው ምን መሰለሽ እንደ ሰውኛ መወለድ እንደዚህ እንደ ሰው ከጊዜ በኋላ አባት በፊት ኖሮ ልጅ በኋላ የሚመጣ እንደዛ ሳይሆን ቃሉን ነው ልጅ ብለን የምንጠራው። ቃሉን አካላዊ ነውና ሲፋው ነውና ልጅ ብለን እንጠራለን።
ከአንቺ የሚወጣው ቃልሽ ከአንቺ ነው የሚወጣው አይደለ? አዎ መልካም። የአንቺ ቃል ድምፀትን የያዘ ምላስሽንና አፍሽን አነቃንቀሽ የሚሰማ ነው አይደል ድምፁ? አዎ ያ ፈጣሪ ቃል አለው ብለን እናምናለን እኛ። እንደኛ ያልሆነ ፍጡር ያልሆነ ቃል አለው ብለን እናምናለን። ያንን ቃሉን ደግሞ ልጅ ብለን እንጠራለን። ከእርሱ የሚወጣ ነውና ከእርሱ የተወለደ ብለን እንጠራዋለን። ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። ቃሉ ያልነበረበት ያለ ቃል የነበረበት ጊዜ የለም። ፈጣሪ በነበረበት ሁሉ ቃሉ አብሮ ነው ያለው። ልብ በይ፣ ቃሉ አብሮ ነው ያለው። ቃሉ ያልነበረበት ጊዜ ያለ ካልን ፈጣሪያችን ቃል የለውም። ቃል የለውም ማለት ዲዳ ነው ማለት ነው። አንደበት የለው ዲዳ ነው እንደማለት ነው ቃል የለውም ማለት። የእኛ አምላክ ግን ቃል አለው። ያንን ቃሉን ደግሞ ምን ብለን እንጠራለን? ልጅ ብለን እንጠራዋለን። ስለዚህ ልጅ ብለን ስንጠራ ቃሉን ነው። ያ መገኛውን ደግሞ ሶርሱን ምንጩን ደግሞ ምን ብለን እንጠራለን? አባት ብለን እንጠራለን። አባት ካለ ልጅ አለ። አባት በተባለበት ቅጽበት ሁሉ ልጅ አለ ማለት ነው። ቃሉ ደግሞ ለቅንጣት ያህል ከልጁ ተለይቶ አያውቅም። ያለ ቃል ኖሮ ስለማያውቅ ማለት ነው። ያ ቃልና ልጁ ደግሞ ሕያው ናቸው። ሕያው ወይንም እስትንፋስ አላቸው እንደኔና እንዳንቺ ማለት ሳይሆን ሕያው ናቸው። ያ እስትንፋሳቸውን ሕያው የሆኑበትን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራዋለን። ስለዚህ አምላካችን ሕያው ነው። ሕያው የሆኑበትን መንፈስ ቅዱስ ብለን እንጠራለን። ቃላቸውን ምን ብለን እንጠራለን? ልጅ ብለን እንጠራለን። መገኛውን ምንጩን ደግሞ አብ ወይንም አባት ብለን እንጠራለን። ስለዚህ የኛ አምላክ ምንድነው ብለን እናምናለን? ሕያው ነው ብለን ስናምን ሕይወት አለው እያልን ነው። ሕይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። የኛ አምላክ ቃል አለው ብለን ስንጠራ ዲዳ አይደለም። የጣዖታውያን አምላክ ዲዳ ነው፣ መናገር አይችልም፣ አፍ አለው እንጂ። የኛ አምላክ ግን ሕያው ቃል አለው። ቃሉ ምን ብለን እንጠራለን? ልጁ ብለን እንጠራለን። ስለዚህ ልጅ፣ አባት እና መንፈስ ቅዱስ ብለን የምንጠራው በዚህ መልኩ ነው። አምላካችን ሕያው ነው ስንል ሕያው የሆነበትን መንፈስ ቅዱስን ብለን እንጠራለን። መንፈስ ቅዱስ ለአብና ለወልድ የባህሪ ሕይወታቸው ነው። መንፈስ ቅዱስ ለራሱ ሕያው ሆኖ ለአብና ለወልድ የባህሪ ሕይወታቸው ነው። ቃሉ ደግሞ ወልድ ለአብና ለመንፈስ ቅዱስ ቃላቸው ነው። ስለዚህ ቃሉን ልጅ ብለን እንጠራለን። ሕያውነታቸውን ደግሞ መንፈስ ቅዱስ ብለን እንጠራለን። መገኛቸውን ደግሞ አባት ብለን እንጠራለን። ስለዚህ አሁን እየጠየቅናችሁ ያለ ነው እኛ ምንድን ነው የእናንተስ አምላክ ቃል አለው ወይ? ቃሉን አሰምቶስ ያውቃል? ድምፁን በመኖሩስ አሰምቷል ወይ? ሕያው ነው ካላችሁ ሕያውነቱንስ በምን አረጋገጣችሁ የሚለውን ነው። ቤቢ ግልጽ ነው? አዎ ግልጽ ነው። ስለዚህ እኛ ልጅ ስንል ስለዚህ ምን እንዳይመስልሽ የሆኑ እንደ ሰውኛ በጊዜ መቀዳደም ውስጥ የሚወለድ እንደዛ እያልን አይደለንም። እነኚህ ሶስቱም ቃሉ፣ መንፈስ ቅዱስ፣ አብ፣ ወልድ፣ መንፈስ ቅዱስ ሶስቱም አካል ናቸው። አንድ መለኮት ናቸው። እርስ በርሳቸው ይገናዘባሉ። ስለዚህ እንደ ሰውኛ አንዱ ከአንዱ ቀድሞ የመጣ ማለት አይደለም። ሕያውነቱ ከቃሉ ቀድሞ የመጣ አይደለም። አንዱን ቀድሞ የመጣ አይደለም ማለት ነው። እና ይሄ ነው የኛ አስተምሮ። የእናንተ ጋር ግን ባለማወቅ አላህ ልጅ የለውም ይላል። ልጅ ስንል እንዴት መሰለሽ የተረዳው ሱራ 6:101 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል አለ። ልጅ የለዋቸውም ብሎ የሚቆጣ ለምን እንደሆነ ታውቂያለሽ? ሚስት ሳይኖረኝ ልጅ እንዴት ይኖረኛል ይላል። እኛ አምላካችን ልጅ አለው ስንል ወይንም ደግሞ የአብ ልጅ ወልድን ስንል እንደው ሚስት አግብቶ ከዛ በኋላ እንደ ሰውኛ ጨጉላ ቤት ተኝቶ ሰው እንደሚያደርገው እንደዚህ ሎቱ ስባት እንደዛ እያልን አይደለም። ቃሉን ነው ልጅ ብለን የጠራ ነው። አላህ ግን ባለማወቅ ሙሐመድ አላህ የሚባለው አካል ልጅ የለውም፣ ምክንያቱም አምላካችን ሚስት የለውም ማለት። እኛ ፈጣሪ ሚስት አግብቶ ልጅ ወለደ ብለን አናቅም።
ሱራ 6 ሱረቱ አናም ላይ 101ኛው ላይ ስትመለከቺ ለአላህ ልጅ አለው ብለው ሲሉት እንዴት ሚስት ሳይኖረኝ ልጅ ይኖረኛል አለ። ዙዙ አግብተሻል? ኦኬ። እኔ ለምሳሌ ልጅ የለኝም። ለምንድን ነው የሌለኝ? ስላላገባው ነው። አንቺ አግብተ ልጅ አለሽ? ገና ነው። አንድ ሰው እንደዚህ ቢል ልጅ አላችሁ እንዴ ሲባል ባል ሳይኖረኝ ልጅ እንዴት ይኖረኛል ቢል ይሄ ሰው ልጅ አለህ እንደ የተባለው አካል ወንድ ነው ሴት ነው? አንድን ሰው አሁን እንደዚህ ብል ልጅ አላችሁ ስል ባል ሳይኖረኝ ልጅ እንዴት ይኖረኛል ቢል ባል ሳይኖረኝ ልጅ እንዴት ይኖረኛል ብሎ ቢመልስልኝ ይሄ ሰው ሴት ነው ወንድ ነው? ዙዙ የጠየቀው አካል ሴትም ከሆነ ጠይቃታለህ። እኔ ወንድም ከሆነ እሺ እንደዚህ በልስ የሆነ ጓደኛዬ የሆነን ሰው ልጅ አለ ብዬ ስጠይቀው ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢለኝ ይሄ አካል ወንድ ነው ሴት ነው? ጓደኛዬ ወንዱን ከሆነ የጠየቀው ወንድ ነው፣ ሴት ከሆነ የጠየቃት ሴት ነች። ወንድ ነው የሚሆነው። ምክንያቱም ሚስት ሳይኖረኝ ልጅ እንዴት ይኖረኛል ካለ ሚስት እየፈለገ ነው ልጅ እንዲኖረው አይደለ? ስለዚህ አላህም ልጅ እንዲኖረው ምን አለ? ሚስት የለኝም አለ። ሚስት ሳይኖረኝ እንዴት ልጅ ይኖረኛል አለ። እኛ ደግሞ አምላካችን በእንደዚህ አይነት ሁኔታ ልጅ አለው ብለን አናቅም፣ እንደዛ ብለን አናምንም። ስለዚህ ልዩነታችንንም በአግባቡ ሳይረዳ ነው የቁርአኑ ባለቤት ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይሄ ከባድ ንግግርን ተናገሩ። ከዚህ ንግግራቸው ባይቆጠቡ ምናምን ብለው ያስፈራራን። እንደገናም ደግሞ አይሁድ ዘይር ያላህ ልጅ ነች አለች። ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ከዚህ በፊት የተናገሩትን ካዶችን ቃል ያመሳስላሉ። ከዚህ ንግግራቸው ባይቆጠቡ ምድር አላህ ያጥፋቸው ምናምን ይላል ሱራ 9:30 ላይ ማለት ነው። ሱራ 5:17 በተመሳሳይ ይህንኑ ያስጠነቅቀናል። ስለዚህ ባለማወቅ ነው የቁርአኑ ባለቤት እኛ ፈጣሪ ሚስት አግብቶ ወሲብ አድርጎ ወለደ ብለን አናምንም። ከዛ አንጻር ነው። ስለዚህ ወደ ቶፒካችን እንመለስና ለዛ ነው አሁን ይህንን አካል አለ የሚለውን ሙሐመድ ልጅ አልወለደም ብሎ የተናገረለትን ድምፁን አሰምቷል ወይ? ወይንስ የእኛን አምላክ በተሳሳተ መልኩ እኛ ያላልነውን ያልን መስሎት እንደው ፈጣሪ ሚስት አግብቶ ከዛ ግንኙነት አድርጎ ከዛ በኋላ ወለደ ያልን መስሎት ነው አላህ ልጅም የለውም ምናምን ብሎ ያለው? ድምፁንስ አሰምቷል ወይ የሚለውን ከሌሎች ጋር እንቀጥል። ትንሽ ታዳምጫለሽ? እሺ። ያም በዚህ ዙሪያ አንዳንድ ነገሮች ያኔ ያልገቡኛሉ። ያችን ብታስተምሬ ደስ ይለኛል። ስለ ክርስትና ምናምን አንዳንድ ነገሮች ጥያቄዎች አሉኝና ቀጥልና ያኔ የምጠይቀው ጥያቄዎች አሉ። አንዳንድ አሁን ካንተ ያኔ ብዙ የተረዳው ነገር አለ። ስለዚህ እንደዚሁ ካንተ የምጠይቃቸው አሉና እንድታብራራልኝ የምፈልጋቸው ነገሮች አሉ። መልካም ትጠይቂናለሽ። ትንሽ ቶፒኩን እንንካውና እዚሁ ሁኚ። ክርስቲያን አለ ማማ ያለሽ አለ ሆይ አለ ሐሙድን አውሪው። እሱ ነው ቀድሞ የመጣው ይመስለኛል። አላ ለመናገሩ ማስረጃ። ኦኬ ሰላም ላንተ ይሁን ሐሙድ። ከዚህ በፊት እኔም ቤት ነበረ። ሰላም ናችሁ? እንዴት ነህ? አለሁ አልሐምዱሊላህ። ይሰማል ድምጼ? ሰው እንዳረብሽ ነው እዚህ። ትሰማለህ? ርዕሱን የሰማህ ይመስለኛል። አላህ ለመናገሩ ማስረጃ አለው ወይ ከመሐመድ ውጪ የሚል ነውና እሱን እንትን እንድትል ነበር። እንዴት ከመሐመድ ውጪ ማለት? መሐመድ መጥቶ ለእናንተ አላህ እንዲህ አለ በጅብሪል አማካኝነት እንዲህ ተባልኩ ብሎ ከመናገሩ ውጪ ለመናገሩ በህልውና ለመኖሩ ራሱ ማስረጃ አለ ወይ? መሐመድ ለእናንተ መጥቶ ከተናገረው ሌላ ማስረጃ
ማለት ቁርአንን ማያጠቃልልም ማለት ነው። ቁርአኑን በራሱ መሐመድ አይደለ አላህ እንዲህ አለ ብሎ የሚናገረው። ስለዚህ አላህ እናንተ ምን መኖሩን የምታረጋግጡት በምንድን ነው? መሐመድ በተናገረው ብቻ ነው? መሐመድ በተናገረ እስቲ እኮ ከቁርአን ላመጣልሽ እችላለሁ። ምን መሰለ ሐሙድ፣ ለምሳሌ መሐመድ ሲመጣ አላህ እንዲህ አለ የሚል አይደለ የሚናገረው፣ በጅብሪል አማካኝነት እንዲህ ተባልኩ ብሎ ነው የሚናገረው። ሶ እናንተ መሐመድ የተናገረውን ነገር ብቻ ነው አምናችሁ አላህ በህልውና አለ ብላችሁ የምታምኑት እንጂ አላህ ለመኖሩ ምንም አይነት ማረጋገጫና ማስረጃ ሳይቷችሁ አይደለም። አንተ አሳይቶናል እንጂ ለምሳሌ ማስረጃ አንዴ ጠብቂኛ አንዴ። እሺ እስከዛ እስከሚመለስ ልብ በሉ። እኛ ብዙ ማስረጃዎች አሉን አምላካችን ሕያው ለመሆኑ። በመጀመሪያ ነቢያቶች ትንቢት ተናግረዋል። ለነቢያቶች ደግሞ ተደጋጋሚ ተገልጦላቸዋል። መጽሐፍቶቻቸው እጃችን ላይ አለ። ለመጽሐፍቶቻቸው እጃችን ላይ ያለ እኛ ማስረጃ ሰው ከመጽሐፍቶቻቸው ማስረጃ ማምጣት እንችላለን። ከሌ ነገረን ለሙሴ ወይንም ለሰንበዲ ነቢይ ለከሌ ለሚባለው አምላክ አናግሮታል የሚል ሌላ ሰው አይደለም የሚነግረን። እነሱ ራሱ እንደሰሙት እንዳዩት የጻፉልን መጽሐፍቶቻቸው አለን። ያንደኛውን አልቀበልም ቢሉ ሌላኛ እናመጣለን። አትሊስት ሰውን ሰው ገደለ ቢባል እንኳን ምስክርነት አትሊስት 4-3 ሰው ይጠራል። ለአምላክ ሲሆን ታዲያ እንዴት ነው አንድ ሰው ላይ ብቻ ምስክር የምትጠሩት? እኛ ለአምላካችን ለመኖሩ ሕያው ለመሆኑ ነቢያቶች ድምፁን እንደሰሙ እጅግ ብዙ ማስረጃ እናምጣለን። እጅግ ብዙ ማለት ነው። አንዳንዱ በየራሳቸው መጽሐፍ ውስጥ ሙስሊሞቹ ያን ማድረግ ይችላሉ ወይ? አንድ ከመሐመድ ብቻ፣ እሱንም ደግሞ ከመሐመድ ብቻ ሲያመጡም ድምፁን ተሰምቷል ወይ? መሐመድስ እንደው ድምፁን ዘሆል ማለት ቅድም እንዳሳየዋችሁ ድምፁን እየሰሙ ነበር ወይ? መሐመድስ እንደዛ እንትን ሲል ለመሐመድስ ድምፁን አሰምቶታል ወይንስ ጅብሪል የሚባል አካል መጥቶ ነገረኝ ብሎ የነገራቸው ነው? ለአላህ አላህ ለጅብሪል፣ ጅብሪል ደግሞ ለእኔ ነገረኝ የሚለውን ብቻ ነው ወይንስ እንደው የአላህ ድምፅም ተሰምቷል? ጅብሪል የሚባለው አካል ሴጣን ላለመሆኑ ምን ማስረጃ አለ? ምክንያቱም ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ የሴጣን እንኳን የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል ይላል። የብርሃን መልአክ እስኪመስል ድረስ ራሱን የሚቀይር ከሆነ እኔ መልአክ ነኝ እኔ ጅብሪል ነኝ ብሎ መምጣት ስለሚችል ማለት ነው። ምንድን ነው ማረጋገጫችሁ? ሙሐመድ ከተናገረው ውጭ። ይህንን ስንል ደግሞ አንድ ምንድን ነው ከነቢያት አስተምሮ ጋር ሙሐመድ በጣም ስለሚጋጭ ነው። አሙዲ ከተመለስክ ለቃለኝ ተራጀኝ። አዎ ተመልሻለሁ። መልካም እሺ፣ ቀጥሉ። እሺ ማስረጃውን እንትን አልከን። እሺ እንግዲህ ማስረጃ እስቲ አንቺ ንገሪኝና በአንቺ ተመርኩዤ ልንገርሻ። የክርስቲያን ከባይብል ውጪ ማለት ነው። ኖ አሁን ምን መሰለህ፣ አሁን እፎይም ሲናገረው ነበረ። ለምሳሌ እኛ ቅዱሳን አበው ነቢያት ማለት ነው ለምሳሌ እግዚአብሔርን አናግረውታል፣ የእግዚአብሔርን ሕልውና በትክክል በማስረጃ አይተዋል ብለን ስንል እግዚአብሔር በወደደውና በፈቀደው መልኩ ለነሱ ተገልጦ መኖሩን ስላሳያቸው፣ ለምሳሌ ዘጸአት 19 መመልከት ነው። ህዝበ እስራኤልን ህዝቦችን ሰብስበ ይዛሃቸውና እኔም በተራራው ላይ እገለጣለሁ ለዘላለም የሚያምኑብሃል ብሎ እግዚአብሔር አምላክ ለሙሴ መኖሩን በሕልውና መኖሩንም ጭምር ሲያረጋግጥላቸው እንመለከታለን። እኛ በነቢያት እግዚአብሔር አምላክ መኖሩን እናሳያቸዋለን፣ በተለያዩ ሐዋርያትም ነቢያትም። እሱ ብቻ አይደለም፣ የኛ በጣም ለየት የሚያደርገው ምን እንደሆነ ታውቃላችሁ?
የእግዚአብሔርን ህልውና የአብን ህልውና በራሱ በልጁ በክርስቶስ ኢየሱስ አምላክ መኖሩን በትክክል አሳይቶናል። ጌታ ኢየሱስ በራሱ ማለት ነው። በልጁ በክርስቶስ ኢየሱስ በኩል የአብን ህልውና የአምላካችን የእግዚአብሔርን መኖር በትክክል አይተናል ማለት ነው። ማቴዎስ ወንጌል ምዕራፍ 3 ላይ ቅድም መፎይ ሲናገር እንደሰማችሁት በዮርዳኖስ ሲጠመቅ መንፈስ ቅዱስ በርግብ አምሳል መጣ፣ አብ በሰማይ በደመና ተገልጦ የምወደው ልጄ እርሱ ነው እርሱን ስሙት ብሎ ድምፁን አሰማ። ወልድ ደግሞ በዮርዳኖስ ባህር ሆኖ ደግሞ ሶስቱም አካል ምስክርነትን ሲሰጡ እንመለከታለን። በእኛ በመጽሐፍ ቅዱሳችን አምላክ መኖሩን በማስረጃ በመረጃ ያየነው ነው። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ዮሐንስ ያየነውን የሰማነውን የዳሰስነውን ለእናንተ እናወራላችኋለን፣ የህይወት ቃል የሆነውን ያየነውን የሰማነውን የዳሰስነውን ለእናንተ እናወራላችኋለን የሚለው። ለዚህ በእኛ በኩል በልጁ በክርስቶስ ኢየሱስ በራሱ ባጭሩ ማስረጃ መያዝ ይቻላል ማለት ነው። ወደ እስልምናው ስንመጣ ግን አንድ ግለሰብ አለ። የአንድ ግለሰብ ወረደልኝ ይላል። ያ የወረደለትን አካል አምላክ የሚባል አላህ የሚባል አምላክ አለ እንዲህ አለኝ ብሎ ይናገራል። ያ የሚናገረው አካል በራሱ ማስረጃው አለ የሚለው አምላኩን በራሱ መኖሩን በምን አረጋገጠ? አንደኛ አንተ ራስህ አላህ መኖሩን አላህ ተናጋሪ መሆኑን በራሱ በምን አረጋገጥክ? ሙሐመድ መጥቶ እንዲህ አለ ብሎ ከነገረህ ውጪ ማለት ነው። መልስ እኮ አልመለስሽልኝም። እኔ ከባይብል ውጪ ነበር ያልኩሽ። አሁን እኔ ላምንሽ የምችለው ማለት ነው እንዲህ ይሄን አይቼ አመንኩ በኢየሱስ እንድትይኝ እኔ ፈለኩት። እኔ አልገባም። አሁንም ጥያቄያችን ምንድነው መሰለ? ከቁርአን ውጪ የምንልህ ምን መሰለ? ለምሳሌ ቆይ ከቁርአን ውጪ ብለን ማስረጃ ምን ጠይቅ ምን መሰለ? እኛ ከባይብል ውጪ አይደለም። እኔ የሙሴን ብለህ ብትጠይቀኝ የሙሴን መጽሐፍ እዛው በመጽሐፍ ቅዱስ ውስጥ ነው ማሳይክ። የኢሳያስን ብትለኝ የኢሳያስን መጽሐፍ በዛው በመጽሐፍ ቅዱስ ውስጥ ነው ማሳይ። ዳዊት ብትለኝ የዳዊትን መጽሐፍ ከዛው ነው ማሳይ። አንተ ግን የሙሴን ብልህ በራሱ ማስረጃ የለህም። የዳዊትን ብልህ በራሱ ማስረጃ የለህም። አንድ ሙሐመድ ነው መጥቶ አላህ የሚባል እንደዚህ ብሎ የሚነግርህ። ስለዚህ እኔ የትኛውንም ነብይ ብጠቅስና ይሄንን ከዚህ መጽሐፉ አሳይኝ ብትለኝ መጽሐፍን ገልጬ አሳይሃለሁ፣ ችግር የለውም። አንተን ግን ብጠይቅ ያንን ማስረጃ ማሳየት አትችልም። አንድና አንድ ቁርአን ነው ለሙሐመድ ወረደለት ብለህ የምታምነው። እኔ እያልኩ ያለሁት ከዛ ውጪ ከሙሐመድ በፊት አሉ የምትላቸው ነቢያት በራሱ የሱን ህልውና ከሰበኩ ማሳየት ትችላለህ ብለህ ያንኑ ቁርአን ነው የምታሳየው እንጂ ከዛ ውጪ ማሳየት አትችልም። ልዩነቱ ያ ነው። ፈርሃ ሚውት አድርግ። ልዩነቱ ይሄ ነው። አንተ ግን እኔ ጋር ከቁርአን ውስጥ ፈርሃን አንዲ ሚውት እንኪ ሲያደርግ ስንጨርስ ታወራለህ። አንተ እኔ ጋር መጥተህ ይሄ ነብይ ካልክ ለዛ ለጠየቀኝ ጥያቄ መልስ ታገኛለህ በእኛ በኩል ማለት ነው። አንተን ግን ለምሳሌ ሙሳ ብዬ ብጠይቅ ማስረጃውን አታመጣም። አንድና አንድ ማን ነው? ሙሐመድ ነው። በቃ ወረደ ብሎ የሚናገረው ማለት ነው። አላህ እንዲህ ያለ ብሎ የሚናገረው ለማለቱ ማስረጃ አለው። ማረጋገጫ ምንድን ነው? ከቁርአን ሙሳ እንዳናገረው ማስረጃ ያላምጣልሽ። ከማስወረድ ተረጋጋ። ተራን ጠብቅ። ሐሞድ ጨርስና ትቀጥላለህ። ተረጋጋ። ቀጥል ሐሞድ። እሺ ወደ አላህ የተናገረው ማስረጃ እንትን ሳልጠቅስልሽ በፊት መጀመሪያ አላህ መኖር የሚታወቅበት በአያቶቹ ነው ማለት መኖር የሚታወቅ ይሰማል። ኔትወርክ እያስቸገረኝ ነው። ትሰማለህ? እየሰማሁ ትሰማለህ? ያስገባኝ ነው። ሰማያትንና ምድርን በመፍጠሩ አንድ ማለት ነው። ያዥልኝ ሌሊትንና ቀንንም አፈራርቆ ተራ በተራ ማለት ነው ሰዓቷን ጠብቃ አንዷ ለአንዷ እየለቀቀች እንድትቀያየር በማድረጉ ከሰማይም በሚያወርድልን ውሃ ዝናብም ማለት ነው። በቁርአንም ነግሮናል ማለት ነው። አውርጄላቸው ሐሞድ ምን መሰለህ፣ አሁን ይሄ የትኛውን ቤተ እምነት ውስጥ ሄደ የሚያመልከው ድንጋይ አምላኪውን ብትጠይቀው ይኸው ሰማይና ምድር መሽቶ መንጋቱ በራሱ አምላክ መኖሩን ያሳያል ብሎ የሚመልስልን ነው። የቲስቱም ምኑም አምላክ መኖሩን እንትን የአምላክን ማንነቱን ባያውቁትም ነገር ግን ይህንን የሰራው አምላክ ነው ብለው ያምናሉ። አሁን የኔ ጥያቄ ምንድን ነው?
ያ አምላክ አላህ ለመሆኑ ሰማይና ምድርን የፈጠረ ጠዋት ቀንና ሌሊትን ለያይቶ የፈጠረው አላህ ለመሆኑ ምንድነው ማረጋገጫውና ማስረጃው? ገብቷል? ግልጽ አይደለም ጥያቄ እፎይ? ሜቢ ከኔ ማብራሪያ ካልገባው እየበላሁ ነው። እንብላ ብላ። ግልጽ ነው ጥያቄው። ሜቢ ፈርሃን ጋር ቀጥይ የተወሰነ አሙዲ በደንብ እንዳያበላለው። እስቲ ፈርሃን ቅድም በመሀል እየገባ ነበርና ገብቷል ጥያቄው ወንድማችን? አው ገብቶኛል። እና ሙሳ አለይሂ ሰላም ማለት ነው ከአላህ ጋር እንዳወራ በቁርአን ተገልጿል። እና እሱን ማስረጃ ትፈልጋለሽ? እሱን ላውጣልሽ? ኦኬ ለማውራቱ ምንድነው ማስረጃክ? ቁርአን ነው። አሁን እኮ ምን መሰለህ አሁን እያልኩ ያለሁት ለእያንዳንዱ ነገር ራሱ መሐመድ ነው ምስክሩ እንጂ ያ አለ የሚለው አምላኩ አይደለም ምስክር እየሆነ ያለው። አሁን እያመጣህልኝ ያለው ያው መሐመድ ነው። ዞሮ ጥምጥም ዞሮ መግቢያው ጭራሮ እንደሚባለው እዛው መሐመድ ጋር ነው የሚሄደው። ባይዘው ሙሳ ራሱ ለማናገሩ በምን አመንክ? ያናገረው አያናገረው ከሙሳ መጽሐፍ ከሙሳ ታሪክ የራሱ ተውራት ላይ ያነበብከው ወይስ መሐመድ መጥቶ ነው? ሙሳን እኮ እንዳናግሮስ ነበር እያለ የሚተርክልን ራሱ መሐመድ ነው መጥቶ የሚተርክልን። እንዳናገረው ምንድነው ማረጋገጫ? ራሱ ቁርአን ነው ማረጋገጫው እያልክ ማስረጃ እየሰጠህ ነው። እኔ ደግሞ እየጠየኩ ያለሁት አሁን የሙሳ ስትል ሂድና ከተውራት አሳየኝ እልሃለሁ። እሱ ማስረጃ የለህም። ኦኬ ያንን የሚተርክልን ማን ነው? ራሱ መሐመድ መጥቶ አላህ እኮ ሙሳን አናግሮታል። አላህ የሚለው አካል በራሱ መኖሩ ምንድነው ማረጋገጫው እያልኩ እየጠየቅኩ መሐመድ መጥቶ እነከሌን እኮ አናግሯል እኔ ጋር የመጣው አምላክ እኮ እነከሌን አናግሯል ብሎ ራሱ የሚተርከውን ንግግር ነው ለኔ ማስረጃ እያመጣ ያለው። ሜቢ ካልገባችሁ ጠይቁን፣ ጥያቄውን ድጋሜ እንድንጠይቃችሁ ማለት ነው። ምክንያቱም ጥያቄ መረዳት ራሱ አንድ የመልስ ግማሽ ነው ስለሚል ማለት ነው። እና ጥያቄያችን በደንብ ተረዱት ፕሊዝ። ገባ ፈርሃን? አንቺም እኮ ማለት ነው የምታመጪልኝ ማስረጃ እኮ ከመጽሐፍ ቅዱስ ነው። ኦኬ ለምሳሌ ሙሴን እግዚአብሔር አናግሮታል ብለህ ብትጠይቀኝ አዎ እኔ ከሙሴ መጽሐፍ አሳያለሁ። ቀጥለፍ ወይ መጽሐፍ አሳየኝ። አንቺም እሺ ጨረስክ? አንተ መልስ የለህም? መልስ የለህም ፈርሃን? አንቺም እኮ ማለት ማስረጃ ልታመጪ ነው የምትችይው ከመጽሐፍ ቅዱስና ከባይብልሽ ነው። እኔ ይኸውልህ ወንድማችን አንተ የፈለከውን ነብይ ጠቅሰህ ደግሞ ማስረጃ ልታመጪ የምትችለው ከቁርአን ነው። አዳምጥ። ይሄ ነብይ እግዚአብሔርን እንዳናገረ ማስረጃ አምጪ ካልከኝ እኔ ከራሱ መጽሐፍ ነው ማመጣልህ እንጂ የሆነ ግለሰብ መጥቶ እከሌን እኮ እንዲህ ብሎት ነበር ብሎ የሚተርክ አይደለም። ራሱ ሙሴ አምላካችን ያህዌን እርሱ በወደደበት በፈቀደበት መልኩ እግዚአብሔርን እንዳየው ሁላ አሳያለሁ ማለት ነው። ቅዱሳን ነቢያት በሚረዱበት መጠን እግዚአብሔር ራሱን ስለገለጠላቸው። አሁን እኛ ጥያቄ ይኸውልህ ከቁርአን ውጪ ስንልህ ምን መሰለ? ቁርአን መጥቶ የእያንዳንዱን ታሪክ ወጣ እንዴ ከሌን አናገረ ከሌን እንዲያለ ምናምን ስለሚል ማስረጃ ከራሳቸው ነው ያን ያለ ነው። ለምሳሌ ደምሳሽ አለው እኮ ባጭሩ ማስረጃ መጽሐፍ ከፍቼ ላሳየህ። ደምሳሽ መጽሐፍ አለው። ኦኬ የፍቅር አምላክ ሙሴን አናገረ ይልሃል። ማስረጃ ስትለው ያመጣው መጽሐፍ ማስረጃ ያመጣልሃል። ምንድነው ልዩነቱ? የናንተ መልስ ካለ ሙስሊም ወገኖቻችን። ስለዚህ የፍቅር አምላክ በቃ የነቢያት አምላክ ነው፣ የፍቅር አምላክ በህልውና ይታወቃል ይባላል አይባልም። የራሱ ይዞ የመጣው መጽሐፍ ላይ ማስረጃ ብሎ ሊያመጣ አይችልም። የጠቀሳቸው ኮት ያደረጋቸው ነቢያት ካሉ እነዛን ነቢያት እንዳናገረ ማስረጃ ማሳየት አለበት። ካልሆነ ግን የሱ ንግግርና ወሬ ነው ማለት ነው። አስታውስ ምናምን የሚባል ነገር ማስረጃ ከሌለው ጌታ ይቼ ነው ማስታውሰው፣ የታንብቤ ነው ማስታውሰው። ስለዚህ አላህን ህልውና በምንም ተአምር ልታሳዩ አትችሉም። አንዴ
እሺ የአላህን ህልውና በምንም ተአምር ልታሳዩ አትችሉም የምንለው ይሄ ነው። አላህ ሙሐመድ መጥቶ ከተረከለት ገጸ ባህሪ ውጪ በህልውና የማይታወቅ ነው። በነቢያት የማይታወቅ ከሙሐመድ በፊት ባሉ ነቢያት የማይታወቅ ነው የሚባለው ለዚህ ነው። እሺ የገባ ሙስሊም ሙሐመድ እፎይ ከጨረስክ እንትን ትላቸዋለህ ወይ ክርስቲያን መሐመድ አለ? ሙሐመድዬ ሙሐመድዋ አለ ሙሐመድ አቤት አቤት፣ ሰላም ናችሁ? እንዴት ናችሁ? እንኳን ደህና መጣ። ኦኬ ሙስሊም ነህ? ሰላም ናችሁ? እንዴት ነው? ወጣ እንዴ? ሰላም ብሎ ወጣ። ሰላም ሰላም፣ የፎይ ቤተሰብ በሙሉ ሰላም ናችሁ? እንዴት ናችሁ? እንዴት ነው? እንኳን ደህና መጣ። የትም ኑር፣ አላህን ፍራ። ማንኛው ይቀድማል? አምኖ ሰላም እንዴት ነው? እንኳን ደህና መጣ። አለን አለን፣ እንኳን ደህና ቆያችሁ። መልካም። ጥያቄው ሰምተሃል? አልሰማሁም፣ ገና ገባሁ። ክርስቲያን ቀጥል። እሺ የትም ብትሆን ነው የሚለው። አይ ቲንክ አካውንት ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦኬ እንግዲህ ጥያቄያችን ከአላህ ከሙሐመድ ውጪ የተናገረበት መጽሐፍ ወይም ደግሞ ነብይ አለ? ከሙሐመድ ውጪ አላህ መኖሩን ማስረጃ መስጠት ትችላለህ? ጥያቄ ይሄ ነው። እንዴት ይሄን ጥያቄ ለምን ጠይቅ ፈለክ? ለምሳሌ በቁርአናችሁ ሰው ሞቶ ኑዛዜ ሲቀበል ቢያንስ 2 ምስክር መኖር አለበት ይላል። ስለዚህ ለውርስ 2 ምስክር የሚጠራ መጽሐፍ ወይም ደግሞ አምላክ እንዴት ለራሱ ከአንድ ነብይ በላይ ማስረጃ የለውም? ምክንያቱም ከሙሐመድ ውጪ እስልምናን የሰበከ ወይም ደግሞ ስለ እስልምና ያስተማረ ሙሐመድ የሰበከውን አምላክ የሰበከ ነብይ አለ? ማለት አሁን ይሄ ጥያቄው እንዴት ነው? ለምንስ ተፈልጎ ነው? ምንስ አስፈልጎ ነው? አሁን ይሄን ጥያቄ ለውጠይቅ የቻልከው? እሺ በጣም ጥሩ። እንግዲህ እኛ ለምንድን ነው የሚለው በጣም ጥሩ ጥያቄ ነው የጠየቀው። ነገራችን ላይ ሙሐመድ ይዞት የመጣው አምላክ ብሎ ወይም ደግሞ አላህ ብሎ ቁርአን ላይ የተናገረው አካል በህሉና ደረጃ የሌለ ነቢያቶች፣ ሐዋርያቶች የማያውቁት ወይም ደግሞ ከ6ኛው መቶ ክፍለ ዘመን በፊት የማይታወቅ አስተምሮ ወይም ደግሞ አካል እንደሆነ ስለደረስንበት ነው። ስለዚህ ይህንን አካል ትተህ ሕያውና እውነተኛ ወይም ደግሞ ፍጥረታትን ከፈጠረ ጀምሮ ራሱን እየገለጠ ያናገራቸውን አካል ሕያው እግዚአብሔርን እንድታመልክ ጥሪ ለማድረግ ነው። ስለዚህ ሙሐመድ ይዞት የመጣው አካል ከሙሐመድ ውጭ አይታወቅም። ባጭሩ መሐመድ ይዞ የመጣው አምላክ አላህ ብሎ ከሱ ውጪ አንድም አካል አንድም ነብይ የሰበከው የለም። ወይም ደግሞ ሰብኮታል ብለህ የምታምን ካለ ደግሞ አላህ ራሱን የገለጠበት መጽሐፍ ካለ እንድትሰጠን ነው ማስረጃ። ምን አለ መሰለህ፣ ብዙ ጊዜ ሰማቸዋለሁ፣ ብዙ ጊዜ ገብቼ እወጣለሁ። የሚወራው ምናምን በቃ ክርክር ነው፣ ስለ ሃይማኖት ስለ ምናምን ምን ነው። ይሄ እኮ አያስፈልግም። ምክንያቱም አንተ አሁን ያመንከው እምነት አለ፣ በእምነትህ ትጸናለህ። እምነትህን ባመንከው ልክ በቃ መጓዝ ነው ያለብህ። አሁን እነዚህ ጋር አሁን ጥያቄ ጠየቀኝ ወይንስ ወደ እናንተ ወደ ክርስትና እንዲመጣ ነው? በማስረጃ ትክክል ካሆነ ለመሳብ ነው ወይስ ሃይማኖትህ እውነተኛ ስለመሆኑ በማስረጃ አሁን የእናንተ አሁን
እውነተኛ በመሆኑ በምንድን ማረጋገጥ እችላለሁ? እስኪ የናንተ አሁን ምሳሌ አሁን እኛ አላህ Subhanahu Wa Ta'ala አላህ እናመልካለን እንላለን ወይም በፎቶ አንጠለጥልም ወይ በእንደ በክራና አንጠለጥልም ወይንም ቤተክርስቲያን ሄደን ወይ በቃ ብዙ ነገሮች አሉ። ምሳሌ አሁን ብናገር ወይ ብዙ ቤተሰቦች ክርስቲያኖች ሊቀየሙ ይችላሉ። ያንን ሳይሆን አሁን አንተ ትክክለኛ ሃይማኖት ነው ብለህ ያስከው ክርስትናን አለ አይደለ? ክርስትና ትክክለኛ ከሆነ በምን ትክክለኛ መሆኑን ለኔ ማስረገጫ ትነግረኛለህ? እኔ አሁን አላህ ነው ትክክለኛ በቃ እማመልከው አላህን ነው ብያለሁ። አሁንም ወደፊትም ትክክለኛ አላህ ነው የዓለማቱ ጌታ ሰማዩን ምድርን የፈጠረው ጌታ የሆድና አዋቂ ጌታ የሆነውን አመልካለሁ። ገባህ አይደለ? ስለዚህ አንተ ክርስትና ትክክለኛ መረጃ ስጠኝ ለኔ። እሺ ጥሩ ጥያቄ ነው የጠየቀው በነገራችን ላይ። እሺ ክርስትና ትክክለኛ ሃይማኖት ለመሆኑ ምንድነው ማስረጃው ነው ያልከው? መጀመሪያ የተናገርከው ምክር ነው ቶፒካችን አይደለም። ምክንያቱም አሁን ቆይ አንድ ጥያቄ ልጠይቅህ። መጀመሪያ መሐመድ ያለው ሰውዬ መሐመድ ማን ነው? እፎይ መሐመድ ወጣ መሐመድ ያላችሁ ሰውዬ አላያችሁትም? ክርስቲያን ነው። መረጃውን ገብቻ አየሁት። አሌክስ ነው ስሙ፣ ግን መሐመድ ብሎ ነው የናንተን መረጃ ከናንተ ወይ የትም ብትሆን አዳም ፍራ ተረጋጋ። ቆይ ኤርሜስ ቀጥል። ክርስቲያን መጀመሪያ ላይ ምን ፈልገህ ነው ስትጠይቀው ምንድን ለምን ፈለግከው ሲልህ እኮ ሙስሊም ሴት አፍቅሬ ወደ እስልምና መግባት ፈልጌ ነው ብትለውስ? አሁን ወንድማችን ጥያቄ ስትጠይቀው ለምን ፈልገው ነው እንዴ? የክርስትናን እውነት ለማወቅ እኮ የእስልምናን ስህተት መረዳት አለብህ በመጀመሪያ። ያ ሜቢ ክርስቲያን እያለ ያለ ነው ቶፒኩ ላይ በለውና ባካርገውና እንዳይሰፋ አላህ ለመኖሩን ማወቅ በራሱ ምክንያቱም የልብ አዋቂ ሁሉን የሚያደርግ ምናምን አምላክን እየተከተልኩ ስለሆነ ስላለ ያ አምላክ ደግሞ የለም እያልን ነው እኮ እኛ። አንተ እንደዛ ብለህ ያሰብከው አምላክ የለም። አላህ የሚባል እንደዛ አይነት ካራክተር ያለው በህልውና ደረጃ የለም። በምናብ ደረጃ እንደዚህ ቆይ አሚ ልቀጥል። ቆይ አሚ የትም ብትሆን አላህን ፍራ የሚለው ላይ ክርስቲያን ምላሽ ስጠበትና አሚ ትቀጥላለህ። ኦኬ እሺ፣ እሱ ላይ ትንሽ ልበልበትና ችግር ይቀጥላል። ኤሚ ያ የተናገረው ምንድነው? ክርስትና እውነተኛ ሃይማኖት ለመሆኑ ምንድነው ማረጋገጫችሁ ወይም ደግሞ ማስረጃችሁ ምንድነው ነው ያለው። እኛ ክርስትና እውነተኛ ሃይማኖት ለመሆኑ እውነተኛ አምላክም እንደምናመልክ ማስረጃችን ምንድነው? መጽሐፍ ቅዱስ ነው። ያንን መጽሐፍ ቅዱስ ደግሞ እጅግ በጣም ብዙ አውቶሪቲ ያላቸው አካላት ነቢያትና ሐዋርያት ሰብከውታል። አንድ አይደለም፣ ሁለት አይደለም፣ ከ40 በላይ የሆኑ ቅዱሳን ሰዎች ያንን መጽሐፍ ከእግዚአብሔር መገለጥ ተቀብለው ወይም ደግሞ እግዚአብሔር በወደደ ራሱ እነሱ ሊቋቋሙት በሚችሉት ወይም ደግሞ ሊረዱት በሚችሉት መገለጥ እግዚአብሔር አምላክ ተገልጦላቸው ለነዚህ ለቅዱሳን ሰዎች እነሱ ያስተላለፉልንን መጽሐፍ ይዘን አንብበን እግዚአብሔር እውነተኛና ሕያው አምላክ መሆኑን እናውቃለን። ብዙ ነቢያት፣ ብዙ ሐዋርያት መስከሮለታል። አንድ ዮሐንስ ብቻ ነው የመሰከረው? ኧረ በፍጹም አይደለም። ማቴዎስ ብቻ ነው? ኧረ በፍጹም። ማርቆስ ብቻ ነው? ኧረ በፍጹም። ማርቆስን አልቀበልም ብትል ከሉቃስ አመጣልሃለሁ። ሉቃስን አልቀበልም ብትል ዮሐንስና ማቴዎስን አመጣልሃለሁ። ነብዩ ኢሳያስን አልቀበልም ብትል ዳንኤልን አመጣልሃለሁ፣ ሕዝቅኤልን አመጣልሃለሁ፣ ኤርሚያስን አመጣልሃለሁ፣ እነ ሙሴን አመጣልሃለሁ። ስለዚህ ምንድነው በንች ኦፍ ማስረጃ ወይም ደግሞ እጅግ በጣም ብዙ ማስረጃዎች ስላሉ ሃይማኖታችን ወይም ደግሞ የምናመልከው ሕያው አምላክ የተገለጠ ሐዋርያትና ነቢያትን በጊዜ ውስጥ ያናገረ ወይም ደግሞ መገለጡን በጊዜ ውስጥ ከነሱ ያልሰወረ አምላክ እንደምናመልክ በዚህ ማወቅና መረዳት እንችላለን ማለት ነው። ለዛም ነው የጠየቅኩት ልጁን ከሙሐመድ ውጪ ወይም ደግሞ ከአንድ በእስልምና በነገራችን ላይ 124,000 ነቢያትና መልእክተኞች ተልከዋል ተብለው ሙስሊሞች ብዙ ጊዜ ሲነገራቸው እንሰማለን። እሺ እንደዛ ከሆነ ችግር የለው። 123,999 የት ሄደው ነው በአንድ ሙሐመድ ማስረጃ ላይ ብቻ የቆማችሁት?
123,999 ነቢያትና መልእክተኞች ውሃ ወሰዳቸው፣ ጅብ በላቸው። ለዛም ነው ከመሐመድ ውጪ እስልምናን የሰበከ ወይም ደግሞ አላህ የተገለጠለት አንድ አካል ልክ የመሐመድን አይነት አስተምሮ ያስተማረ አንድ ነብይ አላህ ተገልጦለት አላህ መኖሩን የነገረው አንድ ነብይ አለ ወይ ብለን እንጠይቀው። ይሄ ነው። ቀጥሉ። መልካም እሺ፣ እናመሰግናለን ክርስቲያን። ኤሚ ማይክን አንሳውና እንኳን ደህና መጣህ። እሺ እንኳን ደህና ቆያችሁ። ትንሽ ቅድም አንስቼ እየሰማው ነበርና ጥያቄው አሁን እንትን በለውና ከማማዬ ሰምቼው ነበር። እኔ ደግሞ ከኔ ጋር ደግሞ አሁን ስለምቀጥል የማማዬንና ክርስቲያንን ደግሞ ከነሱ ጋር የሚቀጥል ሰው ደግሞ ለእነሱ ምላሽ ይሰጣል። ችግር የለውም። እሺ አላህ ድምፁን ያሰማበት አሁን ተናግሮ የሚያውቅበት አላህ ተናግሮ ያውቃል ብለህ ታምናለህ? መኖሩን ድምፁን አሰምቶ ያውቃል ብለህ? መልካም። አዎ ይናገራል። ሙሐመድ ከመሰከረው ሙሐመድ ካለው ውጪ አንድ መረጃ ለምን እኔ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም የምቀበለው ሌላ ለምን ትጠይቀኛለህ? እኔ በምከተለው ከሆነ የምትጠይቀኝ እሳቸውን ብቻ መጠየቅ አለብህ አንተ። ስለዚህ ሙሐመድ የነገረህን ብቻ ነው የምትቀበለው? ከሙሐመድ ውጪ ሌላ ድምፁን የሰማ አካል የለም? በፊት የሰሙ ነቢያቶች አሉ። መልካም፣ የሰሙ ነቢያቶች አሉ። ስለዚህ ሰምተናል ያሉበትም ማስረጃ ስጠኝ። ቁርአን ላይ ያለ እሱ ሙሐመድ ነው የነገረህ። ቁርአኑ ነቢያቶቹ ላይ ነው የወረደው ወይንስ ሙሐመድ ላይ? የትኛውንም ነቢይ ሰምተዋል ካልከኝ ማስረጃ ስጠኝ ብቻ። ምን አልክ? አልሰማሁትም። ቀጥል እስኪ። ምን አልክ? እንዴ ሌሎች ነቢያቶችም ሰምተዋል ድምፁን ብለኸኛል። እነኛ ነቢያት ድምፁን እንደሰሙ የተናገሩበትን ማስረጃ ሰምተዋል ብለህ አንተ እንደምንነግረኝ ሳይሆን ሶስተኛ ካልሆነ ሳይሆን ራሳቸው ፈርስት ፐርሰን ሆነው ሰምተናል ያሉበትን ፈርስት ፐርሰን ሆኖ ያሉበትን የማምጣት እኮ ግዴታ የለብኝም። ምክንያቱም እዚህ ላይ አሁን ቁርአን ላይ አላህ ተናግሯል። በመገለጥ ነው እንጂ ከእሳቸው አይደለም የተናገሩት ነቢያችን አለይሂ ሰላቱ ወሰላም። ከእሳቸው አይደለም የተናገሩት የሚለውንም እሳቸው ነው የነገሩህ እንጂ ሌላ አካል አይደለም የነገረህ አይደለ እኮ። ከእሳቸው አይደለም ንግግሩ፣ ከእሳቸው አይደለም የተናገሩት፣ እሳቸው አይደለም ቁርአን ነው የተናገሩት። ቆይ ቁርአኑን ራሱ ከራሴ አልናገርም ብሎ የነገረህ ማን ነው እኮ? ይሄን ደግሞ ታመዛዝናለህ። ቁርአኑ የማን ቃል ነው? የፈጣሪ ቃል ነው ወይስ የሰው ቃል ነው የሚለውን ብለህ ነው የምታመዛዝነው። ቅድሚያ መለስልኝ። እኔ ከራሴ አልናገርም ብሎ የነገረህ ራሱ መሐመድ ነው አይደለም? አይደለም፣ ቁርአን ነው፣ አላህ ነው። አላህ ራሱ ነው የነገረህ ለአንተ? በቁርአን ተናግሯል አላህ ሱብሓነሁ ወተዓላ። ቁርአኑን ለአንተ ቀጥታ ነው የነገረህ ወይንስ ለሙሐመድ ነው የነገረው? ለነቢያችን ነው አለይሂ ሰላቱ ወሰላም ቁርአን የወረደው፣ ለእሳቸው ነው የተናገረው። ቴንኪው። ስለዚህ ለአንተ የነገረህ ሙሐመድ ነው ማለት ነው። አላህ ነገረኝ ብሎ ጅብሪል ነገረኝ፣ አላህ ለጅብሪል ነገረ፣ ጅብሪል ለእኔ ነገረኝ ብሎ ሙሐመድ ነው መልሶ የነገረ። እኔ ከራሴ አልናገርም ብሎ የነገረህ ሙሐመድ ነው። እኔ ከራሴ አልናገርም አይልም ቁርአን ላይ። ምንድን ነው የሚለው? ከልብ ወለዱም አይናገርም ነው የሚለው። ከልብ ወለዱም አይናገርም ነው የሚለው። የቢ ጥቅሱንም ከፈለክ ጠቁመሃለሁኝ፣ ችግር የለውም። ብዙ ጊዜ አንብቤዋለሁኝ። ኤኒዌይስ እርሱ ከልብ ወለድ አይናገርም ሲል ራሱ ሙሐመድ አላህ ነገረኝ ብሎ አይደለ እየነገረህ ያለው? እንደዛ አይደለም። በዚህ በኩልማ ከሄድን ባይብልም እኮ ውድቅ ይሆናል ብራዘር። እያልኩ ያለሁት እኔ ምንድን ነው እሱ አንድ ግለሰብ ላይ ነው የቆምከው እያልኩ እኮ ነው እኮ። እሺ እኔ አሁን ሌላ አንድ በዚህ ከዚህ ተመሳሳይ ልጠይቅ። አሁን ባይብል ላይ ሙሴ ስለ አብርሃም ሲጽፍ ከሙሴ ውጪ አብርሃም ለመኖሩ ወይ ደግሞ አብርሃም እንደዛ አድርጓል ያለው እስቲ ንገረኝ፣ እስቲ አንድ ጠቁመኝ፣ አንድ መጽሐፍ። እጅግ ብዙ አመጣልሃለሁ። ትንቡጪ ማለት ነው። ከሙሴ ውጪ እጅግ ብዙ አመጣልሃለሁ። ስጠኝ እስኪ። እጅግ ብዙ አመጣልሃለሁ። ኦኬ አምጣልኝ እስኪ። ወይ ተረጋጋ።
ተረጋጋ። እሺ አንዴ ቆይ ተረጋጋ፣ አዳምጥ። አይ ቲንክ ሮሜ ምዕራፍ 9 ላይ ሮሜ 10 ላይ የተስፋው ልጅ ይስሐቅ እንደሆነ ጳውሎስ ነግሮናል። አንድ ራሱ ክርስቶስ አምላካችን አዳምጥ። ራሱ ክርስቶስ ስለ አብርሃም ቆይ ተረጋጋ። ራሱ ክርስቶስ ስለ አብርሃም መጥቶ ነግሮኛል። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ጀምሮ ስለ አብርሃም እጅግ ብዙ ምስክሮች አሉኝ በመጽሐፍቶቼ ውስጥ ማለት ነው። አባት እንደሆነ እጅግ ብዙ ቦታ ላይ ማምጣት እችላለሁኝ። እኔ አሁን የአንድ ግለሰብ ከሌ ከሌ መሰከረለት የሚል አይደለም። አምላክህን ከአብርሃም ጋር የምታነጻጽረው ከሆነ አሁን ፓራላል እናስቀምጣለን። አላህ እኩል ይሆናል ከአብርሃም ጋር ብለን ለማን ነው እሱ በደንብ ምስክር ያለው የሚለውን አላህንና አብርሃምን እኩል እናስቀምጥ ነው። ተተስማማህ እንሄዳለን። ለእኔ ስለሚስማማኝ አብርሃም ወይንስ ምስክር ያለው ወይንስ አላህ ምስክር ያለው? አሁን ፓራላል ልናስሄድ ነው። ምክንያቱም አላህን አውርዶ ከማን ጋር ምስክር እየጠየቀኝ ነው? ከአብርሃም ጋር እየጠየቀኝ ነው። ቲፖሎጂካሊ ይስማማዋል። ምሳሌ ነው። ምሳሌ ሲሰጥ ቲፖሎጂካል ማይስማማ ነገር ለምሳሌ ትሰጣለህ። እሄዳለሁ ካልክ እኔ እሄድልሃለሁ። ለአንተ ላይ ይስማማ ይችላል። እኔ ይስማማኛል ካልክ እንቀጥላለን ማለት ነው። አላህን አላህ ወይንስ አብርሃም በሚለው እንሄድና እንጫወታለን ማለት ነው። ትስማማለህ? በዚህ አይደለም። አሁን ምሳሌ ነው የወሰድኩልህ። ወደዛ እንትን አትር ኮምፔር አታርግ። እንደዛ አላልኩም እኔ። ስለዚህ ምሳሌ ስትሰጥ እኮ ነገርኩህ እኮ ምሳሌ ስትሰጥ ይመጥናል ብለህ ነው ያመጣኸው። ይመጥናል ብለህ ካመጣ ደግሞ ለዚህኛው ይሄኛው ምሳሌው ይሆናል ብለህ ነው የምታመጣው። ለዚህ ነው እኛ አስቀድመን አምላክን ከአምላክ ጋር ከምናመልከው ጋር እንደ ምሳሌ ያመጣንልህ በነቢያት የተሰበከ ነው ወይ በሐዋርያት የሚታወቅ ነው ወይ ብለን የጠየቅን ለዛ ነበረ። አዎ ስትለን ኦኬ ድምፁ ተሰምቷል ወይ? አዎ ካልከን ማስረጃ ብለን የምንጠይቅህ ኦኬ መሐመድን እንደ አንድ እንትን ወሰድንልህ። ከመሐመድ ውጭ ሳለ ወይ? ኖ የለም ካልከን ስለዚህ መሐመድ ላይ ብቻ የተንጠለጠለ ነው፣ ከመሐመድ ውጭ ምስክር የሌለው ይሆናል። እኛ ጋር ስትመጣ ግን ቢሆንስ መልካም ብቻ ቢሆንስ ምንድን ነው ችግሩ? ችግሩ ምንድን ነው? ስለዚህ እኔ ከ40 በላይ ምስክር ያላቸውን ትቼ አንድ ሰው ብቻ እኔ ነኝ ምስክር የሚለኝን ለምን እቀበላለሁ? ምክንያቱም አንድ ዝሙት እንኳን ከብዛት ጥራት ቴንኪው። ስለዚህ ሙሐመድ ለምንድን ነው እሱ ለዝሙት እንኳን ሱራ 24 ላይ ለዝሙት እንኳን 4 ሰዎች ምስክር የጠራው? ተው እሱን አሁን ወደ ሌላ ርዕስ አትግባት። ሰው አይደል እንዴ? አትበጥብጥ። የምን መበጥበጥ ነው የምትጠራው? ኢስላሚክ እንትኑ ላይ መመሪያችሁ ሸሪያችሁ ላይ ራሱ 4 ምስክር ነው የሚጠራው። 4 ምስክር ከብዛት ጥራት ይለኛል እንዴ? ስለዚህ ነቢያቶቹ 124,000 ነቢያቶች በእስልምና ውስጥ አሉ ብሎ ይለናል። እነኛ ሁሉ ግብስብስ ናቸው እያለን ነው። አንድም በነቢያት አንድም አላበላለጥንም ይላል ቁርአንህ። አንተ ደግሞ ከብዛት ጥራት ብለህ ምን እያመጣህልኝ ነው? እነኛ ግብስብስ ናቸው፣ ሙሐመድ ብቻ ነው ጥራት ያለው እያልከኝ ነው። ቴንኪው እስማማለሁ። እኔ ሌሎቹ ግብስብስ ነበሩ። ለዛም ነው ግብስብስ ስለሆኑ እነሱን አስተምሮ አንድንም ሳትቀበል ሙሐመድ የሚል አስተምሮ የተቀበልከው። የሙስሊሞቹ 124,000 ነቢያት ምናምን የሚባሉት ከኛ ነቢያቶች ጋር ማይገናኙ ስለሆኑ ማለት ነው። ሙሐመድም ከኛ ጋር የሚገናኝ ስላልሆነ የተሻለውን መቼም አልተቆልኩም። ራስ የተናገርከው ነው። ግብስብስ ከብዛት ጥራት ብለህ ራስህ ነቢያቶችን እንትን ያደረግከው አንተ ነህ። ኦኬ ችግር የለውም። ቆይ አሁን ማለት ነው እዚህ ላይ እኔ አሁን ስለ ነቢያችን ስለ እውነተኛነትና አላህ በመናገሩ ቁርአንን እንደ ማስረጃ አድርጌ ስሰጥ፣ አንተ ደግሞ እግዚአብሔር ከባይብል ውጭ የተናገረበትን ማስረጃ ከባይብል ውጭ ለምን እወጣለሁኝ? ምክንያቱም እኔ የጠየቅኩህ እኮ እኔም ከቁርአን አልወጣም። አዳምጥ። ቅድሚያ ጥያቄ ተረዳ በትንሹ። እኛ መጽሐፍ ቅዱስ የአንድ ሰው መጽሐፍ ነው ብለን አላመንም። አንተ ቁርአን ግን አንድ ሰው ላይ የወረደ ብለህ ነው የምታምነው። ስለዚህ አንድ ሰውና 2 ሰው መሆኑ አይደለም። አሁን እዚህ ላይ ማጥራ ያደርግም። አንድ ሰው 2 አዳምጥ። ለአንተ ነዋ። ምክንያቱም የማገናዘብ ችሎታ ስለሌለ ገና። እኛ የነቢያቶቹ አስተምሮ የራሳቸው የጻፉት መጽሐፍ አለ። የራሳቸው መጽሐፍ ስላለ
አንድ መጽሐፍና 81 መጽሐፍን እኩል አድርገህ ልመዝን አትችልም። አንድ መጽሐፍ ከ81 መጽሐፍ ጋር እኩል አድርገህ መመዘን አትችልም። አይ መዘናለው 81 መሆኑ እኮ አይደለም። ፕሊስ ቆይ አዳምጠህ። ቅድሚያ ጥያቄውም አልገባህም፣ አልተረዳኸውም፣ ወይንም ደግሞ ጭንቅላት በደንብ ፕሮሰስ አላደረገውም ገና ጥያቄያችንን። እኛ ቻሌንጅ እያደረግነው ያለነው ማንን ነው? ሙሐመድን ነው። በመጀመሪያ ደረጃ ሙሐመድን ቻሌንጅ ባደረግነ ቁጥር ግን መጽሐፉንም አብረን ቻሌንጅ እናደርጋለን። ኦኬ ሙሐመድ ካመጣው ከተናገረው ውጪ አንድ ማስረጃ ብለን ስንል ከሙሐመድ ውጪ ለምሳሌ ከሌ የሚባለው ነቢይ ይኸው ለሱ እንደተገለጠለት የተናገረበትን አምጣ። ሌላ ነቢይም እንደዚህ ድምፁን የሰማበትን አምጣ። እኛ ግን ያንን ማምጣት እንችላለን ወይ? አብሶሉትሊ ማምጣት እንችላለን። ስለ ሙሴ ማቴዎስ አይደለም የሚነግረን። ማቴዎስ የነገረንን አለ የምናመጣው። ስለ ሙሴ የምናመጣው ማን ነው? ሙሴ በዘመኑ ይኸው ተገልጦልኛል ብሎ ከጻፈው መጽሐፍ ነው እናመጣው፣ ራሱ ከጻፈው ማለት ነው። እሺ ለሙሴ ለመገለጡ ምንድን ነው ማስረጃው? ኦኬ ስለዚህ ለአላህ የለህም ማለት ነው። ሙሴ ለመገለጡ እኔ ከሙሴ መጽሐፍ ውስጥ አምጥቼ አሳያለሁ። አንተ አሁን ሙሴ ለመጽሐፉ ማስረጃው ምንድን ነው? ሙሴ ለመጽሐፉ ማስረጃው ምንድን ነው? ነብይህ ማስረጃ ይሆነኛል። ከነብይህ በላይ ማስረጃ የሚሆን ስለሌለ አንተ ሙስሊም እንደመሆነ ለምን መሰለህ? ሙስሊም እንደመሆነ ተውራት ለሙሴ እንደተሰጠ ነው የምታምነው። ወደዚያ ትመለሳ። ወደ ቁርአን አሁን ቀላል አይደለም ያዝነው፣ ቀላል አይደለም ያዝነው፣ ቀላል አይደለም። አዳምጥ። ቁርአንህን ማን እንደጻፈው ማስረጃ አምጣ ብለህ 1000 ዓመት ብታገስ ከቁርአን ውስጥ ቁርአን ማን እንደጻፈው ልታመጣልኝ አትችልም። እኔ ግን ኢንተርናል ኤቪደንስ ተጠቅሜ ህግ ለሙሴ ስለተሰጠ የህግ መጽሐፍቶች ማለት ይታወቃሉ። ሙሴ ነው የጻፋቸው። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 17 እንኳን በጠቅስልህ ዘጋባለሁ። እነኚህ የተሰጡት መጽሐፍቶቹ የሙሴ መጽሐፍ በሙሴ መጽሐፍ እንደተጻፈ ተብሎ ራሱ ኢየሱስ ክርስቶስ ይነግረናል። በሙሴ መጽሐፍ በህግ መጽሐፍት ውስጥ ኢንተርናል ኤቪደንስ ይባላል። ውስጣዊ ማስረጃ ኢየሱስ ራሱ ይነግረናል። ሙሴ እንደጻፈው ዮሐንስ ይነግረናል። ሙሴ እንደጻፈው ኢንተርናል ኤቪደንስ ተጠቅሜ ማአት ማስረጃ እመጣላለሁ። ነገር ግን አንተ ሙስሊም እንደመሆነ ሙሴ እንደጻፈው ሌላ ስኮላር አልፈልግልህም። ነብይህ ነው ለአንተ ትልቁ ስኮላርህ። ነብይህ ደግሞ ተውራት። በእርግጥ ቁርአን ላይ ተውራት ለሙሴ የተሰጠ የሚል የለም። ብዙ እያወራ ነው። ብዙ አዳምጣ። አንተ ሙስሊም እንደመሆነ ተውራትን ማን ጻፈ ብትለኝ ብዙ ስኮላር መጥቀስ አይጠበቅብኝም። እንዳንተ እምነት ተውራት የሙሴ መጽሐፍ ነው ብለህ ነው የምታምነው። ስለዚህ ራስን ዲባንክ ታደርጋለህ ማለት ነው። ኤኒዌይስ አሁን ምን ሆነ አርጉመንታችን ማለት ነው? ተገልጦለታል አልተገለጠልህ፣ ለሱ ድምፁ ሰምቷል አልሰማም ሳይሆን ድምፁን እንደሰማ ኮንፊርም ካደረገ በኋላ ኦኬ መጽሐፉን እሱ ለመጽሐፉ ምንድነው ማረጋገጫ? ይሄ ሎጂክ አንተ ጋር እንደሚመጣ አላወቅም ማለት ነው። ከዛኔ አሁን ሙሐመድ አይዋሸኝም ሙሐመድ የተናገረው ስትለኝ ቁርአኑን ሙሐመድ እንደመናገሩ ማስረጃ ከቁርአን ውስጥ አንጣላለሁ። እንደጻፈው መጽሐፉ እንዲህ እንደተጻፈ ማስረጃ አንጣ ስላት ታመጣው። ስለዚህ ልብ በሉ ስላላህ የተናገረው ከሙሐመድ ውጪ ማንንም የለም ማለት ነው። አሁን ሙሴ አምስቱ የመጽሐፍ ህግ ለመጽሐፉ ምንድነው ማስረጃው? ማስረጃው ምንድነው? ማስረጃው ምንድነው? እሺ የትማጥን ቆይ አንዴ ያስጨርሱኝ። ሚታርጉ አስጨርሱኝ አንዴ። ወዳጃችን አሁን ጥያቄያችን ምን ላይ ነበረ? ጥያቄያችን ምንድነው? ብራዘር እያወራን ነው እዚህ የደረስነው። ወደ ኋላ ትመልስ። ጥያቄያችን ምንድነው? መጽሐፍ ማን ጻፈ ሳይሆን ቆይ ማንም አልመለሰ። ተረጋጋ። ይህን መጽሐፍ ማን ጻፈ ሳይሆን ለምን መሰለህ 114 ምዕራፍ አለ። 1000 ዓመት እታገሳለሁ። ቁርአንን ማን እንደጻፈ ከቁርአን ውስጥ አምጣ ብለህ ሰማይ ወርደህ ምድር ላይ ብፈርጥ እንደንቧይ የቁርአን ጻፊ ማን እንደሆነ አይታወቅም። ሴጣን ይጻፈው ሱረቱ 72 ላይ የጋኔኖች ምዕራፍ ይላል። ጋኔኖቹ ይጻፉት። ሁለተኛው ምዕራፍ በቀራ ይላል። የላሞች ምዕራፍ ማለት ነው። ላሞች ይጻፉት። ሱረቱ ናም ይላል። እንስሳቶች ይጻፉት። 6ኛው ሱረቱ አራፍ የትኛው የመጎዳዳት ምዕራፍ ይላል። ተጎዳጂ ሰዎች ይጻፉት። አንድ ማስረጃ ልታመጣልኝ አትችልም።
እኔ ቁርአንን ማንጻፈ መጽሐፍ ቅዱስ ማንጻፈ እዛ ውስጥ አሁን አንገባም። ምክንያቱም አንተ ጋር ስለማዋጣ እኔ ኢንተርናል ኤቪደንስ ተጠቅሜ ማሳየት ስለምችል። ነገር ግን አላህ ከሙሐመድ ውጪ ድምፁን ያሰማበት ልታመጣ ትችላለህ? አትችልም ወዳጄ። ብራዘር አትመለስ። አሁን እኮ ወደ ጥያቄ ወደዚህ ወደ እየዞርክ እኮ ነው። አሁን እኮ ሰርክሉ አላህ ድምፁን ያሰማበት ማስረጃ አለ ወይ? የመጨረሻ እድል ብራዘር እየነገርኩ እኮ ነው። የመጨረሻ እድል እየነገርኩ ነው። የመጨረሻ እድል ነው። መልስ ጥያቄ መልስልኝ። ከሰሩን እና አዳምጥ። ካሊድ ቀጥል። ጥያቄው ገብተዋል? ጥያቄው እንድገምልን እስኪ። አይ ገብቶኛል። እኔ ምንድነው ጥያቄያችሁ? ያው አላህ ተናግሮ ያውቃልና አሁን በተናገርከው ላይ ማን እንደጻፈው አይታወቅም 1000 ዓመት ብጠብቅህ የሚል አይነት ነገር ተናግራል። ፖይንታችን አይደለም እሱ ፖይንታችን አይደለም። የቁርአን ጻፊ 114 ምዕራፍ አለ። 1000 ዓመት አይደለም 1 ቢሊዮን ዓመት ብታገሰ ከቁርአን ላይ ቁርአንን ለምሳሌ በቀራ ማን እንደጻፈ ንገረኝ እስኪ። ሱረቱ በቀራ ማን የጻፈው? ልክ እናንተ ጋር በተጻፈው መልኩ የማርቆስ ወንጌል የዮሐንስ ወንጌል ተብሎ መጻፍ አለበት የሚል አይነት ነገር አልጠየኩም። ማን የጻፈው ንገረኝ እስኪ ስሙን። በቀራ የሚባለው ቆይ ሱረቱ በቀራ ብሎ ሱረቱ በቀራ የሚለውን የቁርአን ክፍል ማን የጻፈው? የመጀመሪያ የጻፈው ማን ነው? ቅድም ጠይቀኝ ልመልስልህ እስኪ። ቁርአን በመጀመሪያ የወረደው ሙፈሰሉ ነው። አዳምጠኝና ከዛ መልስ ሰጠኛለሁ። እንዴ ወረደ ብዬ አልጠየኩም። ውይይት ስለሆነ አዳምጠኝ። ያልጠየኩ ለምን ትመልሳለህ? ማን ጻፈው ነው ያልኩህ። ማን ጻፈ ነው ያልኩህ። ማን ጻፈው ነው ጥያቄ እኮ ልነግርህ እኮ ነው። ተረጋጋ እንጂ። ማን ጻፈው ሲጀምር ምዕራፍ ብቻ ጥቀስ። ክርስቲያን ክፈትለት። ይሄንኛው ቶፒክ ካዋጣችሁ ሽፍት እናድርገው። እሺ የሙሴ መጽሐፍ ማንጻፈው ቁርአን ማንጻፈው የሚያዋጣ ከሆነ አውል ቤሪው በደቂቃ ውስጥ ቀብረህና አልቅሰህ ትሄዳለህ። እኔ መጽሐፍ ቅዱስን ተጠቅሜ ኢንተርናል ኤቪደንስ ተጠቅሜ ያሳይሃለሁ። ቁርአንህን ተጠቀምና ፈትያን አድርግለት። ትንሿን ሱረቱ ፈትያን የጻፈና ለእናንተ ያስተላለፈላችሁ ማን እንደሆነ አሳየኝ። ስሙን ንገረኝ እስኪ። እቺን የቁርአን ምዕራፍ ማን የጻፈው? የመጀመሪያውን የጻፈው ሆነ ከፍ ብሏል በጣም እፎይ። ቀጥል። ማስረጃ ረጋ በልና አዳምጠኝ እስኪ ቅድሚያ። ቀጥል። ማስረጃ ጥቅስ ጥቀስ። እከሌ የሚባል ሰውዬ ጥቅሱ እዚህ ቦታ በልና የቁርአን ክፍል ጥቀስ። እኔ በእንደዚህ አይነት መልኩ ማውራት አልወድም። ቅድሚያ ከመግባቴ በፊት ማለት ነው። ማይክ ያዝ በቃ። ጀምስ ተመለስ። ማስረጃ ያላችሁ ተረት ማታወሩ። አይኔ ጥያቄን ለምን አታዳምጠኝም? ቅድሚያ ጥያቄን አዳምጠኝ እስኪ። ቁርአን ከዛ ብሎ እንደዚህ ብሎ እንደዚህ ተረት እንደዚህ መጥቶ እንደዛ ተፈልጦ ተረት ጻፊያንን ቻሌንጅ ልታደርገኝ ሞከርክ አይደለ? መጽሐፍ ቅዱስን ጻፊያንና ሰው ደብል ስታንዳርድ 30 ሰከንድ አልተናገርኩም እኮ በስነ ስርዓት እኮ። ፈትያን ማን እንደጻፈው ብቻ ንገረን። ማስረጃውን ስጠን። ጥቅስ ጥቀስ። ቅድሚያ ኢንተርናል ኤቪደንስ ተጠቀምና አሳየን። ይኸውልህ ለእያንዳንዱ ስራ አንዳንድ ጸሐፊ የለውም። ቁርአን ከጅብሪል አማካኝነት ለሙሐመድ ወርደዋል። መጀመሪያ ይህንን እናምናለን፣ ተቀበል። ከዛ በኋላ ስለዚህ ምን አለ ወዳጃችን፣ ቁርአን ጻፊያቸው እያንዳንዳቸው አይታወቁም። which is ሴጣን ይጻፈው ሴጣን ይጻፈው ቆይ ቁርአን እያንዳንዱ ሱራዎች ጻፊያቸው አይታወቁም። እናመሰግናለን። መረጃ ሊሰጥ ሲል ለምን ትፈራለህ? እኔ ብዙ ጊዜ ከውጭ ያያለሁ። ቆይ መረጃ ታመጣለህ። በየቤተ ክርስቲያኑ ስለሚጣፍ ነው እንደሳቸው። ቆይ አሁን ይኸውልህ ቻሌንጅ የምናደርግህ እኮ አሁን ወደ ጅብሪል ልመጣ ነው። ከዛ ጅብሪልን ደግሞ የላከው አላህ ነው ትለኝ ነው። አላህ ወደ መጀመሪያ ቶፒካችን ቆይ ካሊድ ያንተ ቤት ነው። ህግህን ላክብር፣ ግን አንተ ማዳምጠኝ። ያላወቀው ምን መሰለህ? ይሄንኛውን ቶፒክ አይደለም እኔ አንተን ተረድቻለሁ። አንተ ገና ለገና መረጃ ላመጣ ስለሆነ ሪጀክት እያደረግህ ነው። ያው ከፍ እናድርገው። ክርስቲያን እና ዝቅ በላ አንተ ክፈትና ማስረጃውን አሳየን። ተረት ሳይሆን ማስረጃውን መክፈት አይጠበቅብኝም። እንዲሁ ነገር አለው። ተረዳኛለህ? ተረት አንሰማም። እኔ ፎይ ነኝ። በመረጃ ነው ማምነው። ያውቃሉ ኦዲየንሶቼ።
በመረጃ አምናለሁ። ምን ብሎናል? አሁን ቀጥለ መረጃ እባክህ ማስረጃ ክፈት እኮ ተረጋጋና አላውራ። እኔ ቅድም እንዳልኩ ጭቅጭቅ ስለማልወድ ነው። ምንም ጭቅጭቅ አይደለም። ማስረጃ ነው የተጠየቀው። ማስረጃ ደግሞ ጭቅጭቅ አይደለም። ወዳጃችን ሜቢ ማታውቅ ከሆነ ማስረጃ መጠየቅ ይሄ የብልህነትና የአዋቂዎች ምልክት ነው። ተረት ተረት ማውራት ደግሞ የባልቴቶች ቡና ተፈልቶ የሚወራ ነው። ሰው ማስረጃ ክፈት። 114ቱን ሱራ ለእያንዳንዱ 114 ሰው ስጠኝ ነው አንተ የምትለኝ አይደል? አይ ዶንት ኖ ብቻ ሁለትም ሶስትም ሱራ ጽፈው ከሆነ ማስረጃውን ብቻ ይኸው ይሄንን የጻፈው ከሌ ነው የሚል ከቁርአን ላይ ማስረጃ ስጠኝ። ሲጀመር ቁርአንን ይኸውልህ ሰው አልጻፈውም። አንደኛ ይሄንን ተቀበል። ቴንኪው። እኛ ቁርአንን ሰው ጽፏል አንል። ስለዚህ አጋንንት ሴጣን ጽፎት ሊሆን ይችላል። እናመሰግናለን። ላሚቱ አጥፋው ሊሆን ይችላል። ቆይ ጨረስን እኮ አንድ ፐርሚስ ምን ሰራልን? ቁርአንን ሰው አልጻፈውም። ስለዚህ አጋንንት ጽፎት ሊሆን ይችላል። ኧረ አዳምጠኝ። ቁርአን የሰው እጅ አይደለም፣ የሰው ቃል አይደለም። ወንጌል ከአምላክ ዘንድ ወርዶ እነ ማርቆስ እና ዮሐንስ በራሳቸው አመለካከት ቀይረው ቢጽፉትም ቁርአን ግን ከነዚህ አይነት ካሊድ እኔ ማን ቃል ነው ብዬ አልጠየቅኩህም። ማን ጻፈው ብዬ ነው የጠየቅኩት። ሰዎች አይደሉም የጻፉት አለኝ። ስለዚህ አጋንንቶች ጽፈውት ሊሆን ይችላል። ሱራ 72 ክፈትለት። የአጋንንቶች ምዕራፍ አለ። ለምሳሌ አጋንንቶች ያንን ምዕራፍ ጽፈውት ሊሆን ይችላል። ቅድም እንዳልኳችሁ የላሞች ምዕራፍ አለ። ላሞቹ ተሰባስበው ጽፈውት ሊሆን ይችላል። ማስረጃ ሰዎች ታልሆኑ ቁርአን ነው የጻፉት። እጃችን ላይ ወረቀቱን እንደዚህ ዘን እያየ ነው። ሰዎች አይደለም የጻፉት። የልጅ ወሬህን አቁም። ምናምን እንደ ልጅ አናውራ። አዋቂ ነህ፣ መንፈሳዊ ሰው ነህ አይደል? ክርስቲያን ክፈትለት። የልጅ ወሬ ላይ መሰለ። እኔ አይደለሁም ያልኩት ቁርአኑ ነው ያለ እኮ። አዳም ቅድሚያ አዳም። አሁን ለማዳመጥ ዝግጁ አሉንክ። የላሞች ምዕራፍ ማለት የልጅ ወሬ የሚያስብል ከሆነ በቀራ ማለት ምን ማለት ነው? አልበቀራ ማለት ምን ማለት ነው? ለምን ላምተ ባለልት ላይ ነው? ለምን ላምተ ባለልት ላይ ነው? አልወጣኝም። ምክንያቱም ለምን የሚባል እኔ የላሞች ምዕራፍ ስል የልጅ ወሬ ብለህ የምትለው ቁርአን ይሄ የህፃናት ወሬ ነው ማለት ነው? ላሞች ጻፉት ስላልክ ነው። ላሞች ጻፉት አይባልም። እንደ ልጅ አረከው ብዬ ነው ውይይቱ። መንፈሳዊ ሰው ከሆነን ረጋ እንበል ነው ቅድሚያ የኔ ሀሳብ። እኔ እስልምና ስለሚያስገድደኝ ነው ረጋ ብዬ እንዳወራህ። እስልምና ስለሚያስገድደኝ ነው። አንተ ግን አትቆጣ። መቼ ተቆጣው? ጨረስን እኮ። የቁርአን ጻፊዎች አይታወቁም ማለት ነው። እናንተ ደን ሰዎች አይደሉም ማለት ይታወቃል። በነቢዩ ሙሐመድ ዘመን ቁርአን አልተጻፈም። አዳምጠኛል። በነቢዩ ዘመን ቁርአን ተሸምድዷል። ከዛ በኋላ ሁለተኛው የመጀመሪያው ኸሊፋ አዳምጥ እስኪ። ይኸው ከፍ አደረኩ ነው ዝቅ ብዬ ማስረጃ አልተጻፈም አልኩህ እኮ። ምንም ማስረጃ ይጠብቃል። በነቢዩ ጊዜ ቁርአኖች እንዳለ ተሸምድደዋል። ከዛ አልተጻፈም፣ ምንም አልተጻፈም የሚል ማስረጃ ዘመን አልተጻፈም። ሁለት የመጀመሪያው ኸሊፋ ከነቢዩ ሞት በኋላ አቡበከር ሲጠቃ ማስረጃ ስጠኝ። አልተጻፈም። ማስረጃ ያስፈልገውም አልተጻፈም። ኦኬ ቴንክ ዩ። አሁንም ምን ነው ቆይ አዳምጥ። ቀደም ምን ብሎናል? ቁርአን በሰዎች አልተጻፈም ብሎናል። ልብ በሉ። ከአሁን በኋላ ከዚህ በኋላ የምትለው ነገር ሰዎች ጻፉት ጋር ለምንድን ነው የፈራኸው? ለምን እንዳወራ ፈራህ? እያጠራን እንድንሄድ ለምን እንዳወራ ፈራህ? ይሄን ብቻ ነገር እሺ፣ ልረዳ። ቀጥልሽ። ለምን ፈራለሁ እኮ? ካልፈራህ እንዳወራ ካልፈራህ አታቋርጠኛ። ቀጥልሽ። ምክንያት እኔ እስልምና ያዘኛል ረጋ ብዬ እንዳወራ። ቶኔን ዝቅ አድርጌ አንተ ግን በእያንዳንዱ ክርክር ራሱ አይፈቅድልህም እስልምና። ኤኒዌይስ አሁን አይፈቅድልህም። ሱራ 18 23 ላይ ሱራ 5 101 ላይ አይፈቅድልህም። ሐዲስ ጋር ከገባን ደግሞ ዘወረስት ነው የሚሆንብህ። አሁን ይመስለኛል። ኦኬ ኖ ቤቢ ክርስቲያን ምድር የከፈትከው ትንሽ ተወኝና ክርስቲያን ይቅርታ፣ ከክርስቲያን ላውራ። ያ ቁርአን አልተጻፈም የሚለውን ቆይ ቅድሚያ መረጃውን ያምጣ። እሱ አልተጻፈም ስላለ የተጻፈ እሱንማ በቃ እሱንማ ይኸውልህ፣ በጣም እኮ ሀሳብ ገና ላወራ ስለ ሀሳብ እየቀማኝ
20 ጊዜ ይሆናል የተመላለስኩት እየጀመርኩ እያቆምኩ። ቀጥል። ማስረጃ የለህም። ለክርስቲያን ከክርስቲያን ላውራ። አንተ ሚውት አድርግልኝ አንዴ። እሺ ቀጥል። ታደርግልኛለህ? እባክህ እንዳትገባ መሀል ላይ እኮ ስለተቅለሰለስክ መረጃ ይሆንም። እሺ መቅለስለስ መረጃ ይሆንም። እሺ ክርስቲያን ካንተ ላውራ። የመረጃውን ጉዳይ ይቅርና አንድ ጥያቄ ብቻ እንድጠይቅህ ፍቀድልኝ። ያው መቼስ መማማር ነው አይደል? መማማር ከሆነ አንድ ጥያቄ ልጠይቅህ። ቁርአን በነብዩ የትም ብትሆን ላይ ጥያቄ ስትጠይቀው ስታስተምረው ወደ ክርስትና ወይም ደግሞ እውነተኛ መንገድ እንደሆነ የተወሰነ የገለጽክለት ነገር ነበርና እዛ ላይ አንድ ጥያቄ ልጠይቅህ ነበር። አሁን አንድ ጊዜ ቁርአን በሙሐመድ ጊዜ ተጽፏል ወይስ አልተጻፈም? አልተጻፈም አልኩ። እሱን እኮ ለእፎይ ነገርኩት። ለዛ ደግሞ መረጃ አያስፈልግም። ቁርአን የተጻፈው እዚህ ጋር እየዋሸች ነው፣ እየቀጠፈች ነው። አንድ ጊዜ ና the verse of stoning and breastfeeding of an adult 10 times was revealed and the paper was with my under my pillow። አይሻ ምን እያለች ነው? የጡት ማጥባትና የመውገር ከቁርአን ወርዶ ነበረ፣ እሱም ወረቀቱ ደግሞ ትራሴ ስር ነበር አለች። ኦኬ ምን ይሰራ ነበር? when the message died ሙሐመድ ሲሞት we were preoccupied with days። ሙሐመድ ሲሞት በአሟሟቱ እጅግ ተጠምደን ነበር፣ ጊዜ አልነበረንም። እሺ ልመልስልህ፣ ችግር የለውም ልመልስልህ። ኤቲት ከዛ በኋላ ፍየሏ መጣችና በላ። አታስረዳኝ፣ አውቀዋለሁ፣ ሐዲሱን አውቀዋለሁ፣ አታስረዳኝ። ይሄ ተጽፎ ነው ተሸምድዶ። አንድ ጊዜ ተጽፎ ነው ተሸምድዶ? ተጽፎ ነው። ይኸውልህ መልሱን ልስጥህ። የቁርአን አጻጻፍ ለሁለት ይከፈላል። አሁን ባለበት በጥራዝ መልኩ ወደ 30 ተቀይሮ የተጻፈበት አጻጻፍና በተለያዩ ነገራቶች ተጽፎ የተቀመጠበት ሁኔታ ነበር። በመጀመሪያ አልተጻፈም ነበር ያለው። ይሄ የእስልምናን ዲሌማ ይውልን ባይዞ የቁርአን ጻፊ ክርስቲያን ሆኗል። ለምሳሌ ሳሂህ ቡኻሪ 36:17 ላይ ሆን ብዬ ነበር የጠየኩ። ቅድም በቀራማ ነበር የጻፈው ያልኩት፣ ሆን ብዬ ነበር ሰዎች አልጻፉትም ብሎ ነበረ። ቡኻሪ 36:17ን ክፈተው። በቀራን ሲጽፍ የነበረ ሲያነብ የነበረ ለምሳሌ ቁርአንን ሲጽፍ የነበረ ክርስቲያን ሆኗል። ሙሐመድ እኔ ከጻፍኩለት ውጪ ምንም የሚያውቀው ነገር የለም ብሎ ወደ ክርስትና መጥቷል። ቁርአንን የጻፈለት እንኳን የፈለገውን ሐሳብ ክርስቲያን ነበር ማውራት የፈለኩት። እፎይ በጣም ስለምታቋርጠኝ ሳወራ ማስረጃ ምንም እያመጣ አይደለም እኮ። ተረት ተረት ደግሞ እኛ አንሰማም። እኛ በማስረጃ ምናምን ነው። ይሄ ተረት ተረት ላይ መስጊድ ላይ ብቻ የሚሰራው። ክርስቲያኖች ፊት ሲቀርቡ ማስረጃ ቤታችሁ እንደምንቀጥፉት እኛ ጋር ደግሞ እንዳቀጥፉ፣ ቤታችሁ አረብኛ እንደምትደበቁት እኛ ጋር እንዳትደበቁ፣ ቤታችሁ ተረት ተረት እንደምታወሩ እኛ ጋር ተረት ተረት አታውሩ። ማስረጃ እዚህ ጋር ምን ይላል? የቁርአን አጻጻፍ ለሁለት ይከፈላል ብያለሁ። አዳምጥ። ሰዎች አልጻፉትም ብለህ ነው እንትን ያልከው። There was a Christian who impressed Islam and I read እዚህ በጥራዝ መልኩ መጻፍና አዳምጥ እስኪ። በቃ ከታችሁን አንደኛ ቶፒኩን በጣም ነው ሽፍት ያደረከው። ሁለተኛ ደግሞ ምንም የምታውቀው ነገር የለም። and he used to write for the prophet ምን ያደርግ ነበር ይላል? he used to write for the prophet ለነብዩ ይጽፍለት ነበር። ምንን? ቁርአንን። later on he returned to Christianity again and he used to say Muhammad knows nothing but what I have written for him። በኋላ ምን ሆነ? ወደ ክርስትና ተመለሰ፣ ወደ ክርስትና መጣ። ከዛ ምን አለ? ሙሐመድ እኔ ቁርአንን ተጻፍኩለት ቁጪ ምንም ማያቅ ሰውዬ ነው ብሎ አለ። ለሙሐመድ መጽሐፍ ሲጽፍለት የነበረው ቁርአንን ሲጽፍለት የነበረው ሰውዬ ወደ ክርስትና መጣ። ታሪኩ ሰፊ ነው። መጨረሻ ላይ ይሞታል። ሞቶ ምድር ተፋችሁ እያለ ራሳቸው ቆፍረው እንዳወጡት ነው እንትን የሚለው። ኤኒዌይስ ወደ ቶፒካችን ባክ እናደርግ። ቶፒኩን ሽፍት አድርጎብናል። እሺ እፎይ ጥያቄና መልሳለኝ። እሺ ቀጥል። ቁርአን ከሰማይ ነው የወረደው ለነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም አላህ አወረደላቸው። በምንዴ? በአረበኛ ብቻ። አዳምጠኝ።
ይሄ እኮ እምነትህ ነው አውቃለሁ። አታዳምጥም እኮ አዳምጥና ጥፋት ካለ ታረመኛለህ። አዳምጠኝ ልናገር። ቁርአን በአረበኛ ወረደላቸው። በአረበኛ ወረደ ለኡመቱ እንዲዳረስ ተባለ። በአረበኛ ከሰጠ ከዛ በኋላ ምንድነው የእናንተ ክርስቲያን በምን ጻፈው? በእንግሊዘኛ ይፈልግ በአረበኛ ይፈልግ ተባዛ ነው። ሁለተኛ የእናንተ ጌታ ስንት ነው? ስንት ጌታ ነው የምታመልኩት? አንዴ ስንት ጌታ ነው የምታመልኩት? ጎንደር አለ፣ ጎጃም አለ፣ አፋር አለ። በየሀገሩ የእናንተ ጌታ ያለው አሁን ምሳሌ አዳምጠኝ ልናገር፣ እድል ስጠኝ። እሺ ቀጥል። ስንት ጌታ ነው ያላችሁ እናንተ? እሺ እኛ አንድ አላህ ብቻ ነው የምናመልከው። አዳምጠኝ። አንድ ጌታ ብቻ ነው የምናመልከው እኛ። አሁን እናንተ ስንት ጌታ ነው የምታመልኩት? አሁን ምሳሌ ማይካዝ እሺ ማይክ ለምን ይዛል? ምን ያደርግልኛል? አዳምጣ እኮ ማይካዝና አዳምጥ። ጥያቄ ጠየቀን። እሺ ማይካዝና ጥያቄ ታዳምጣለህ ማለት ነው። ወንድማችን ምንድነው እሱ ስንት ጌታ አለ ለሚለው ኤፌሶን ምዕራፍ 4 ቁጥር 5 ላይ አንድ ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት ይላል። ጌታችን አንድ ነው። አንድ ጌታ ነው ያለን። ብዙ ጌቶች የሉም። አንድ ጌታ አለ። አንድ ጌታ ነው ያለው። የጌቶች ጌታ፣ የነገስታት ንጉስ፣ የአማልክት አምላክ አንድ የምናመልከው ጌታ አለ። ሰው ስንት ነው? መዝሙረ ዳዊት ምዕራፍ 139 ባልሳሳት ቁጥር 6 ወይንም ደግሞ 32 ቁጥር 6 ላይ እግዚአብሔር በሁሉ የሞላ ነው። በሁሉ የሞላ በሁሉ ያለ ነው። በሁሉ ቦታ ያለ ነው። ስለዚህ ጎጃም፣ ጎንደር ምናምን የሚመለከው ያ አንዱ አምላክ ነው። ያ አንዱ ጌታ ነው። በሁሉ ቦታ ያለ ነው። ቁርአን የወረደው በአረብኛ ነው። እናንተ ደግሞ የእናንተ መጽሐፍ በእንግሊዝኛ በአማርኛ በተለያየ ያደረጋችሁት አለ። ትንቢተ ኢዩኤል ላይ ምዕራፍ 2 ቁጥር 28 ላይ እነሆ መንፈሴን በስጋ ለባሽ ላይ ሁሉ አኖራለሁ፣ ሴቶችና ወንዶች ልጆቻችሁ ትንቢት እንደሚናገሩ ራእይ እንደሚያዩ ይናገራል። ይሄ መንፈስ በክርስቶስ ባረገ በአርባኛው ላይ በሐዋርያት ሥራ ምዕራፍ 2 ቁጥር 4 ወይም 6 አካባቢ ላይ ካያችሁ በበዓለ ሀምሳ ላይ ሐዋርያቶች በተሰበሰቡበት ላይ እግዚአብሔር መንፈሱ በሐዋርያቶቹ ላይ ባረፈ ሰዓት በተለያየ ቋንቋ ልሳን መናገር ቻሉ። በተለያየ ቋንቋ ልሳን ተናገሩ፣ መንፈስ ቅዱስ በእነሱ ላይ ሲያርፍ። ከዛ ክርስቶስ አስቀድሞ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ላይ ምን ብሏቸው ነበረ? ወንጌል ለዓለም ስበኩ ብሏቸው ነበረ። ሂዱ ወደ በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ አሕዛብን ደቀ መዛሙርት ያድርጓቸው፣ እኔም እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ከእናንተ ጋር ሲል በሁሉ ቦታ የሞላ በሁሉ ጋር ያለ፣ እነሱም ወደ ዓለም አሕዛብን ለማስተማር እንዲሄዱ አዘዛቸው ማለት ነው። ቋንቋ፣ ስለዚህ የተለያየ ቋንቋ እንዲናገሩ ምን ሰጣቸው ማለት ነው? ስልጣንን ሰጣቸው። ስለዚህ በሁሉ ቋንቋ ወንጌል ለፍጥረት መሰበክ ግድ ይለዋልና። ምክንያቱም ትንቢተ ኢሳይያስ ምዕራፍ 49 ቁጥር 6 ላይ መድኃኒት ክርስቶስ ለዓለም ሁሉ እንደሚሆን ለአሕዛብ ሁሉ እንደሚሆን ትንቢት ተነግሮ ነበረ። ይህም መድኃኒት ደግሞ ክርስቶስ ኢየሱስ ማለት ነው። ማቴዎስ ወንጌል ምዕራፍ 2 ሉቃስ ወንጌል ምዕራፍ 1 ላይ ክርስቶስ ተወልዶ በስጋ መድኃኒት እንደሆነ ተሰብኳል፣ ተረጋግጧልም ማለት ነው። ስለዚህ ይህንን አድርጎታል። ስለዚህ ኃይልን በኢየሩሳሌም ከተቀበሉ በኋላ እስከ ምድር ዳርቻ ሁሉ ምስክሮች እንዲሆኑ በሐዋርያት ሥራ ምዕራፍ 1 ላይ ቁጥር 8 ላይ ክርስቶስ ነግሯቸዋል። እስከ ድረስ አልኩህ፣ እስከ ዓለም ዳርቻ። እስከ ዓለም ዳርቻ ስትሄድ ደግሞ የተለያየ ቋንቋ የሚናገሩ አሉና በዛ ቋንቋ ሊሰበኩ ሊያስተምሩ ይገባቸዋልና በተለያየ ቋንቋ መማር ግድ ይላቸዋል። የግዴታ አረብኛ ብቻ የሚል እኛ ጋር አይሰራም። እናንተ ጋር ግን አይ ቲንክ ሱራ 43 ቁጥር 3 ወይም 2 አካባቢ ላይ ቁርአን እሱ ግልጽ አረብኛ ብቻ ነው ይለዋል። ሱራ 14 ቁጥር 4 ላይ ሙሐመድ የተላከው በመካና በዛ ዙሪያ ያሉ በገዛ ቋንቋው ሊያብራራላቸው ብቻ። በየትኛው ቋንቋ? በአረብኛ።
ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ ከገዛ ቋንቋቸው እንጂ አላክንም ስለሚል ማለት ነው። በገዛ ቋንቋቸው ብቻ እንዲያብራራ ነው የታዘዘው። የእኛ አምላክ ግን አረብኛ ላይ ብቻ ሳይሆን የሚሰማው ማንኛውንም ቋንቋ መናገር ይችላልና አምላካችን በየትኛውም ቋንቋ ብንጸልይ ብናመሰግነው ብንማር አይከለክለንምና እኛ በየትኛውም ቋንቋ ይረዳናል። የእናንተ ግን ከአረብኛ ውጭ ከሆነ መስማት ስለማይችል በአረብኛ ቋንቋ ብቻ እንዲያብራራላችሁ ሱራ 14 ላይ ስለታዘዛችሁ ለዛ ነው ልዩነታችን። ለዚህ ነው ሱራ 43 ቁጥር 3 ላይ ስንትና የተከፈትከው እኛ ታውቁ ዘንድ አረብኛ ቁርአን ሲሆን በእርግጥ አወረድ ነው። 43 3ን ክፈትልኝ። ተመሳሳይ ነው አክቹዋሊ ይመስለኛል። እኛ ታውቁ ዘንድ አረብኛ ቋንቋን አደረግ ነው። ስለዚህ ከአረብኛ ውጭ የሚያውቀው ነገር የለም፣ አረብኛ ነው። የእኛ አምላክ ግን በሁሉ ቋንቋ የሚሰማ ነው። ከዛ አንጻር ነው። ስለዚህ ወደ ቶፒካችን ባክ እናደርግና ሌላ ጥያቄ ጠየቀኛል ያልመለስኩለት ክርስቲያን የምታስታውሰኝ? በቃ እነዚህ ነው እየጠየቀኝ ነበረው። እሺ የእናንተ ጌታ ይናገራል? በሚገባ ይናገራል። ማቴዎስ ወንጌል የእኛ ጌታ በቁርአን ነው የሚናገረው። የእኛ ጌታ በቁርአን ነው የሚናገረው። እናንተ እንዴት ነው የሚናገረው? አሁን ምሳሌ እፎይ አንተ ልኮህ ነው የመጣኸው። አሁን ምሳሌ የእናንተ ከተናገረ አንተ እንድታስተምር ልኮህ ነው። አሁን አንተ እኮ አዳምጥሽ እንድትሰብክ የእኛ አምላክ አብረውና ያለው ቆይ ቅድም ምን ብያለሁኝ? ሰምታኝ ከሆነ የእኛ አምላክ እንደናንተ ከአርሽ በላይ ቁጭ ያለ የሆነ ጉዝ ነገር አይደለም። የእኛ አምላክ በሁሉ ቦታ ያለ በሁሉ ያለ ጉዝ አይደለም እንደናንተ፣ ወይንም በጣውላ የተሰራ በየቤተ ክርስቲያኑ በየበሩ የሚሳምና በየኪስ የሚገባ አይደለም። የኛ ጌታ አይገርምም? እውነት ለምን ጉዝ ትላለህ? የእናንተ ጌታ እኮ በጣውላ የሚሳም ነው። የኛ ጌታ ደግሞ አይሳም። አይ ወደ ስሜት አትግቡ፣ ወደ ስሜታዊነት አትግቡ። ለምን ጉዝ ለምን ይላል? ጉዝ ለምን ይላል? ተረጋጋ። ስሜቱን የገለጸው ልክ ነው። እፎይ ልክ ነው ሊሆን ይችላል። አንተ ግን አሁን ስሜታዊ የሆንክ ነው። ቶ ኤርዌስ ሜቢ ለአዚበለኩም ያለው ለዚህ አዳምጥ ቆይ ሜቢ ኤርዌስ የእኛ አምላክ ይናገራል ስንል ይሰማል። የእናንተ አምላክስ የተናገረበት አላህ አለ ወይ ብለን ስንጠይቅ ከምን አንጻር ነው? ልብ በል። ሙሐመድ ከነገረህ ውጪ አላህ ለመኖሩ ምንድን ነው ምስክራችሁ ነው? የዋና ቻሌንጃችን የኛ ኦኬ አላህ እንዲህ ነው፣ አላህ አምላክ ነው፣ አላህ እንደዚህ ነው ብሎ ቁርአን ነገራችሁ ሙሐመድ። ከሙሐመድ ውጪ ግን ማስረጃ አላችሁ ወይ ነው? እኛ የተለያዩ ማስረጃዎች አሉን። ለምሳሌ ማቴዎስ ወንጌል አንድ መጽሐፍ ነው ልክ እንደ ቁርአን። ሉቃስ ወንጌል አንድ መጽሐፍ ነው ልክ እንደ ቁርአን። ቆይ አንዴ እፎይ መጽሐፍ በመጽሐፉ ሳይሆን መጽሐፍ አሁን የእናንተ ቤተክርስቲያኗ በየቦታው ትጽፋለች፣ በየቦታው ታሰራጫለች። የኛ ደግሞ አንድ ቁርአን ነው የወረደው። ያንን ቁርአን በዛው በአረበኛ ነው ምንኛ የኛ እንትን መጽሐፍ ቅዱስ የትም ቆይ አንዴ ሀጂ መንሱር ተራ ጠብቁ። አዎ መጽሐፍ ቅዱስ ይተረጎማል። ቅድም እሱን የመለስኩልህ መስሎኝ ነበር። እስካልገባ ልድገምልህ። መጽሐፍ ቅዱስ አዎ ይተረጎማል። ምክንያቱም ወንጌል ለፍጥረታት መሰበክ አለበት፣ መማር ስላለባቸው ለወንጌል ለፍጥረታት መዳን ስላለባቸው በአረብኛ ቋንቋ የተደበቀ አይደለም። የኛ አምላክ በአንድ ቋንቋ ብቻ ሳይሆን የሚሰማው ማንኛውንም ቋንቋ ስለሚሰማ ሰዎች ይድኑ ዘንድ እንደው ያልተተረጎመ ሌላ ቋንቋ አሁንም ካለ ለነሱ ይተረጎምላቸዋል፣ ይጻፍላቸዋል፣ እንዲሰሙት እንዲድኑ አምላካቸውም በቋንቋቸው በሚችሉት ኦሮምኛ ከሆነ በኦሮምኛ፣ ትግርኛ ከሆነ በትግርኛ፣ አማርኛ ከሆነ በአማርኛ፣ ጉራግኛ ከሆነ በጉራግኛ ይተረጎማል፣ ይጻፋል፣ መጽሐፉ ይተረጎማል። ሰው ምንድነው ችግሩ? ይሄ ታዲያ አምላክን በቋንቋ ማምለክህ ችግር አለብህ ማለት ነው ነው ወይንስ በማታቀው ቋንቋ ማታቀውን ጣዖት ይሁን ሴጣን ይሁን ዝም ብለህ በተነገረ ዝም ብለህ መከተል ነው የፈለግከው? ይሄን በማታቀው ቋንቋ አምልከው ተብለህ የተባልከው አካል አንድ ሰው ከነገረህ ውጪ ማስረጃህ ምንድነው? ያ አካል አምላክ ለመሆኑ ምንድነው ማስረጃህ? በህይወት ለመኖሩ እውነት ድምፁን አሰምቷል ወይ? ሙሐመድ ከነገረህ ውጪ አላህ የሚባል አካል አለ ድምፁን አሰምቷል ያለህ አለ ወይ? ማስረጃ ነው የጠየቅንህ።
የትም ኑር ይኸው የኛ ጌታ አላህ ሱብሓነሁ ወተዓላ ሁሉንም ቋንቋ የፈጠረ ጌታ ነው። ገብቶሃል? የኛ ቁርአን ኦሮሞ፣ ትግሬ፣ አማራ ማንኛውም የሚቀራው ነው። አረበኛ ይማራል። የእናንተ ግን አንዴ እንትና ይጠፋዋል። በየቦታው ነው የሚጻፈው። ለምን? በአማርኛ ነው የሚጻፈው። የእናንተ በአማርኛ ነው የወረደ። በቃ እኛ የአረቦች ገረድ አይደለንም። በቋንቋችን ተጽፎ እናነባለን። በሚገባን ቋንቋ እንማራለን። በማይገባን ቋንቋ ግዴታ እንገደድም። እኛ በማናውቀው ቋንቋ ሸምድደን ከዛ ወዲያ እሱን እንሸመድዳለን። ምን እንደሆነ ትርጉሙን ሳናቅ እሱን በማነብነብ አንኖርም። ኤኒዌይስ ከድር ሙህዲን ሙሐመድ ነው። ከድር ይሰማል። ሴና እንዴት ነሽ? ሰላም ነሽ? እሺ እፎይ ብሩ ልዩነቶች አሉት። ኤኒዌይስ ሰፊ ቶፒክ ስለሆነ በዚህ ጉዳይ ላይ ሜቢ ካስፈለገ አለ በውስጥ ልዩነቶች አሉት እያልኩሽ እኮ ነው። ከጎንሽ ራሱ ማለት የወጣችሁ በቁርአን በቂራን ልዩነት ውስጥ ነው። መጀመሪያ ጥያቄ ወረባት በቁርአን ልዩነት ነው። ኤኒዌይስ እፎይ አንዴ ልናገር፣ ዝም እናገር። አንድ ነገር አለኝ። ተቀበለኛለህ? አሁን ምን ትናገራለህ? በቃን አይበቃንም? ቃል አድርግልህና ያው የእፎይ ቤተሰብ ነኝ። አሁን ማልታ ያልካት ማን ምስራ ያልካት ምን አለ መሰለህ፣ መጀመሪያ ክርስቲያን ይሆናሉ። ከእስልምና ወደ ክርስትና ያልካቸው ለዛ ቢሆንም ባይሆንም የሆነ ልናገር የምፈልገው ነገር አለ። ምንድነው እሱ? መጀመሪያ ክርስቲያን ይሆናሉ። ክርስቲያን ይሆኑና ሲኖሩ ወይም ሙስሊም ያገባሉ። ሙስሊም ታገቡ በኋላ ያ ክርስትና ላይ ሆና የምትፈልገው ነገር ሁሉ ሲቀርባት ምን ታደርጋለች? ተመልሳ ወደ ክርስትና የምትገባው። አሁን እናንተ ምን እያላችሁ ነው? ከእስልምና ወደ ክርስትና እያላችሁ ትሰብካላችሁ። ይሄ ውሸት ውድቅ ነው። ተው እዚህ ቁጭ እያልንማ ለምን ትቀጥፍብናለህ? አንተ ራስህ እኮ ወደ ክርስትና እንደመጣ እየነገርኩህ እኮ ነው። ሰዎቹ ሚስራ አልኩኝ፣ ሶሪ። የትም ብትሆን አላህን ፍራ። ሚስራን ለምን ጠቅሰሃት እንደዛ እንዳልክ አላውቅም። ሚስራ የለችም ብለህ ነው? ሚስራ ተኝተሻል? ብልሃል ባለፈው ሰምቻለሁ። ሚስራን ሁሉም ያውቋታል። ባይዞ ንጽጽር የሚሰሩ ዘመዶች ሁሉም ያውቋታል። ሚስራ አዲስ ልጅ ሳትሆን ንጽጽር የሚሰሩትን ሄድና ጠይቃቸው። ሁሉም ነው የሚያውቋት። ኡስታዞች በደንብ ነው የሚያውቋት። ከኡስታዞች ጋር ትግባባለች። እና አዲስ ቅራት ይቀራሉ፣ ይታወቃል። ቁርአን መቅራት ብቻ ሳይሆን ተረጋጋ፣ ቆይ። ኡስታዞች እዚህ ያሉት ቲክቶክ ላይ ያሉት ሚስራን ከሁሉም በላይ ያውቋታል። ከኛ በላይ አስቀድመው የሚያውቋት እንደውም ሚስራን ነው። አዲስ ልጅ አለችም። አይ ቲንክ ሼክ ነው ምናምን ነው፣ ቤተሰቦቿም እንደዛ ነገር ናቸው እና በደንብ ትታወቃለች። ኤኒዌይስ ዙዙ በውስጥ አናግሪኝ። ልትወጣ ነው መሰለኝ። አንተም ያው ብዙ ሰዓት ጠብቄ ነበረ። ያኔ ብዙ ማነሳቸው ነገሮች ነበሩ። ያ ጄኔራል የሆነ ቶፒክ ሆነ፣ ጄኔራል የሆነ ሀሳብ ስለሆነ ማለት እንትን ለማለት ጥያቄዎቹ ሰፊ ናቸው። ሰፊ ስለሆኑ ደግሞ እያንዳንዱ በጣም ረጅም ጊዜ የሚወስዱ ናቸው። ለዛ እኮ ነው ማለት የሆነ ኤግዛክት እንደዚህ አይነት አጭር ጥያቄ ቢሆን እንደዛ ማስረዳት እንትን ይላል። ግን ይሄ ራሱ ሲበተን ብዙ ማብራሪያ የሚፈልጉ ናቸው። አሁን እንደተረዳው እንደዛ ነው። እኔም ብዙ ማነሳቸው ነገሮች ነበሩ። አንተም ሰዓት ሄደብኝ እያልክ ስለሆነ
ነገ ማስረጃውንም ነገ ስለምንፈልገው አንድ ላይ እና ዝዙ እፎይ ማስረጃዎችን እኛና ዝዙ ነገ እናዳምጣዋለን። ያ ይቻላል፣ ችግር የለውም። ጥያቄዎች አሉ እንቀበላለን። ነገር ግን ምንድነው እንደዚህ ሰፊ እንትን ከሆነ አሁን የመጀመሪያ ጥያቄሽ ክርስቲያኖች በምን ትለያያላችሁ? አሁን ክርስቲያኖች ከካቶሊክ ጋር ራሱ አንድ ቀን አይደለም 1 ዓመት ሙሉ አውርተን ላንጨርስ እንችላለን የምንለያይባቸው። በዚህ እኛ እንዲንላለን እነሱ እንደዚህ ይላሉ። ይህን እንዲመሆን ነበረበት። ከፕሮቴስታንት ጋር ስትይ ደግሞ ከየትኛውም ፕሮቴስታንት ወይ ደግሞ ብዙ ናቸው። በዛ ውስጥ ደግሞ ከዚህኛው ጋር እንደዚህ ከሙሉ ወንጌል ጋር እንዲህ ከቃለ ሕይወት ጋር እንዲህ ከመሰረተ ክርስቶስ ጋር በዚህ ራሱን ደግሞ እሱም ሌላ እንትን ስለሆነ ማለት ነው ሰፊ እንትን ነው መጽሐፍ ቅዱስ ለማስረዳትም ሆነ ለመረዳት ጊዜ ይፈልጋል። አንተም እየመሸበት ስለሆነ በውስጥ አውሪ፣ በውስጥ ሰላም በይኝ፣ መልስልሻለሁ፣ እንትን በይኝ፣ እጽፍልሻለሁ። እና ደህና ደሩ ሰዎች፣ ደህና ደሩ። ባይ 7 ሰዓት ሆነ።